እሺ እንዴት አረፈዳችሁ? ሚቲንጋችንን እንጀምራለን። አሁን ይህን ያህል ከጠበቅን ይበቃል ብዬ አስባለሁ። ጤና ይስጥልኝ። ከዴስክ ቱቶሪያል ላይ የመጣ ነው። በዚህ ሴሽን ሚቲንግ የምናያቸው ነገሮች መጀመሪያው ኢንትሮዳክሽን ስለኛ ካምፓኒ እና ይዘን ስለመጣ ነው ፕሮዳክት፣ ይዘን ስለመጣ ነው ፕሮጀክት ኢንትሮዳክሽን ጀስት ኦቨርቪው እንዲኖራችሁ የተወሰነ ገለጻ አደርግላችኋለሁ። በመቀጠል ይሰማል አይደለ ሁላችሁ? ስለዚህ በመቀጠል ይሰማል። መልካም። ስለዚህ ሁላችሁም ሚውት አድርጉና የኔን ገለጻ ከሰማችሁ በኋላ የጥያቄና መልስ ሰዓት ስለሚኖረን በእነዛ ሰዓቶች የእናንተን ጥያቄዎች ይቀበላለሁ ማለት ነው። ሌላው የምናየው ስለኛ ፕሮዳክት ኢንትሮዳክሽን ላይ ምን እንደሚመስል፣ ካምፓኒያችን ማን እንደሆነ፣ ምን ይዘን እንደመጣን ኦቨርቪው አሳያችኋለሁ። ሌላው የእኛን የፕላትፎርማችንን ሆም ፔጃችን ምን እንደሚመስል፣ ወደ እኛ ፕላትፎርም ልክ እንደገባችሁ ምን ምን ነገሮች እንደምታገኙ እና ከነዛ ጋር ተያያዥነት ያላቸውን ነገሮች እናያለን። ሁለተኛው ፖል ላይ የቴሌግራም ቻናል ላይ በተለቀቀው መሰረት ሞር እናንተ ገለጻ እንዲደረግላችሁ የጠየቃችሁት ሁለተኛው ነገር የአካውንት ሴቲንግ እና ፕሮፋይል አፕዴት ነው። ስለዚህ ፕሮፋይላችሁን እንዴት ማስተካከል እንደምትችሉ፣ አካውንታችሁን እንዴት አፕዴት ማድረግ እንደምትችሉ ዲቴል ያለውን ነገር በደንብ ገለጻ አደርግላችኋለሁ። ሶስተኛው እንዴት ቱሎችን ኢፌክቲቭሊ እኛ ፕላትፎርም ላይ ያሉትን ቱሎች ሴቲንጎችን ኢፌክቲቭሊ እንዴት መጠቀም ትችላላችሁ የሚለውን በደንብ በዲቴል አስረዳችኋለሁ። የመጨረሻውና አራተኛው ደግሞ ቡክ ከተደረጋችሁና ወላጆች ወይም ተማሪዎች እናንተን ቡክ ካደረጉ ወይም ሴሽን ወይም ክላስ የሚኖራችሁ ከሆነ እንዴት ቼክ ማድረግ ትችላላችሁ፣ ክላሳችሁንስ እንዴት ጆይን ማድረግ ትችላላችሁ የሚለውን በዲቴል እነዚህን አራት ነገሮች እንመለከታለን። እነዚህን ነገሮች ገለጻ ካደረግኩላችሁ በኋላ ስክሪን ሼር አደርጋችኋለሁ። ዌብሳይቱ ላይ ገብቼ በደንብ ዲቴል ገለጻ አደርግላችኋለሁ። እነሱን ነገሮች ካየን በኋላ ከእናንተ ጥያቄዎችና መልሶችን እንለዋወጣለን ማለት ነው። ስለዚህ የጥያቄና መልስ ሰዓት ይኖረናል። በመጀመሪያ እኔ የማደርግላችሁን ሙሉ ገለጻውን ማይክ ሳታበሩ ሚውት አድርጋችሁ ሌሎችን ኢንተራፕት ሳታደርጉ ሚቲንጋችንን በዚህ መልኩ እናካሄዳለን ማለት ነው። አዲስ የገባችሁ መምህራኖች ካላችሁ ፕሌስ ማይካችሁን ሚውት አድርጉ እንድንደማመጥ። እሺ፣ ስለዚህ በቀጥታ ሚቲንግ ሴሽናችንን መጀመር እንችላለን ማለት ነው። ኢንትሮዳክሽን ልስጣችሁና ስለኛ ካምፓኒ እና ስለ ፕሮዳክታችን ሚውት አድርጉ። ሚውት ያልሆናችሁ ካላችሁ ሪሙቭ ለማድረግ እገደዳለሁ። ፕሊዝ ሚውት አድርጉ። ሌሎችን መምህራን ስለምትለብሱ ሚውት አድርጋችሁ ተቀመጡ። ሚውት አድርጉ። ኦኬ ፕሊዝ ሚውት አድርጉ፣ እንዳትረብሹ። የእኛ ካምፓኒ አይቪቴክ ፒኤልሲ ይባላል። አይቪቴክ ፒኤልሲ ኤዱኬሽን ሴክተር ላይ የሚሰራ ዴስክ ቱቶሪያል የሚባል ፕሮዳክት ወይም ፕሮጀክት አለው። ዴስክ ቱቶሪያል ማለት መምህራን ከቤታቸው በማንኛውም ሰዓት ሆነው እንዲያስጠኑ የሚያስችል ተማሪዎችን ደግሞ ከቤታቸው ሆነው አስጠኞችን እንዲያገኙ የሚያስችላቸው የኦንላይን ፕላትፎርም ነው ማለት ነው። ስለዚህ አጠቃላይ ዴስክ ቱቶሪያል ማለት ምንድን ነው? መምህራንና ተማሪዎችን የሚያገናኝ በመሃል እንደ ኢንተርሚዲየት ሆኖ የሚያገለግል ፕላትፎርም ነው ማለት ነው። ስለዚህ በተማሪዎች እና በመምህራን በሚያመቻቸው ቦታ ሆነው ተማሪዎችን እንዲያስጠኑ፣ ተማሪዎችን በሚያመቻቸው ከማንኛውም ቦታ ሆነው አስጠኚ መምህራን እንዲያገኙ የሚያስችላቸው የኦንላይን ፕላትፎርም ነው ማለት ነው። ስለዚህ አጠቃላይ ዴስክ ቱቶሪያል በአጭሩ ይህን ይመስላል ማለት ነው። ሁለተኛው እና የመጀመሪያው የምንገባው
የአካውንት ሴቲንግ እና የፕሮፋይል አፕዴት ነው የሚገባው። ሎጊን አድርጋችሁ ወደኛ ፕላትፎርም ከገባችሁ በኋላ የምታገኙት የእኛ ሆም ፔጅ ይሄን ይመስላል። ይሄ የዌብሳይታችን ሆም ፔጅ ነው። ስለዚህ ሆም ፔጃችን ላይ እኛ ፕላትፎርም ላይ እንደገባቸው የመጀመሪያው የምታገኙት ነገር ይሄ ነው። ስለዚህ ዌብሳይታችን ላይ በዚህ መልኩ ታገኛላችሁ። ይሄ ሆም ፔጁ ነው። ይሄኛው ደግሞ ወላጆች ወይም መምህራን ሳብጀክቶችን ሰርች የሚያደርጉበት ቱቶሮችን፣ ለምሳሌ ማቴማቲክስ አስተማሪ ከፈለጉ ልክ በዚህ መልኩ ሰርች የሚያደርጉበት ፖፑላር ሳብጀክቶች የሚመጡበት ነው። ሌላው በዚህ መልኩ ቶፕ ሬትድ የሆኑ ፖፑላር ቱቶሮች በዚህ መልኩ ፖፕአፕ የሚያደርጉበት ነው ማለት ነው። እናንተ ጥሩ ፊድባክ እና ጥሩ ሬቲንግ ሲኖራችሁ እነዚህ መምህራን ለምሳሌ ከዚህ በፊት ሴሽን የነበራቸው ወይም ክላስ የነበራቸው ቶፕ ሬትድ የሆኑ ፖፑላር ቱቶሮች ናቸው ማለት ነው። እንደዚህ በዚህ መልኩ ራሱ ያወጣችኋል ማለት ነው። ወደፊት እናንተም ክላስ ወይም ሴሽን ሲኖራችሁ እና ሬቲንግ እና ፊድባክ ሲኖራችሁ ማለት ነው። ሌላው ጠቃሚ ነገር ልክ እዚህ ጋር እንደምትመለከቱት መጨረሻ ላይ ዌብሳይታችን ላይ ስትሄዱ የሶሻል ሚዲያ ሊንኮች በዚህ መልኩ ተቀምጠዋል። እንደ ፌስቡክ፣ ዩቲዩብ፣ ቴሌግራም ያሉ ሎኬሽናችን በዚህ መልኩ ተቀምጠዋል። ለቢቴክ ፒኤልሲ ቤሲክ ቱቶሪያል የሚል ኢሜይላችን ልክ በዚህ መልኩ እዚህ ጋር ተቀምጧል። ስልክ ቁጥራችንም እዚህ ጋር ተቀምጧል ማለት ነው። ሌላው ብሎጎች እዚህ ጋር ተቀምጠዋል። አባውታስ፣ ኮንታክት እና ሌሎችም ጠቃሚ ሊንኮች የዌብሳይታችን ሆም ፔጅ ላይ በዚህ መልኩ ተቀምጠዋል ማለት ነው። አዲስ የምትገቡ መምህራን ካላችሁ ሚውት እያደረጋችሁ ሴሽናችንን እንዳንረብሽ ማለት ነው። ስለዚህ የአካውንት ሴቲንግ እና ፕሮፋይል አፕዴት ላይ እንዴት ነው የምታስተካክሉት የሚለውን እናያለን። እዚህ ጋር የፕሮፋይል ፒክቸራችሁ የሚታይበትን ቦታ ላይ ክሊክ አድርጋችሁ ዳሽቦርድ ላይ ትሄዳላችሁ። ዳሽቦርድ ላይ እንደገባችሁ የሚያመጣላችሁ የእናንተ ዳሽቦርድ ነው። ይሄም ማለት እናንተ የሰራችኋቸው አርኒንጎች እና ከእናንተ ማስተካከል የምትችሏቸው የተለያዩ ሴቲንጎችን እና አጠቃላይ ስለ እናንተ ያለው ኢንፎርሜሽን አጠቃላይ ዳሽቦርድ ላይ ነው የምታዩት ማለት ነው። ስታቲክሳችሁ፣ ሴልስ ስታቲክስ እና ሌሎችም ተያያዥ ሴቲንጎች ማለት ነው። ስለዚህ ዳሽቦርድ ላይ አካውንት ሴቲንግ የሚለው ጋር ነው የምትሄዱት። ምናችሁን አካውንታችሁን ስለ እናንተ የሚገልጸውን አካውንት ለማስተካከል ማለት ነው። አካውንት ሴቲንግ ላይ ትሄዳላችሁ። አካውንት ሴቲንግ ላይ እንደገባችሁ ልክ በዚህ መልኩ የአካውንታችሁን ሴቲንግ ያሳያችኋል። ስለዚህ እዚህ ላይ ያሉትን ነገሮች ሞር ዲቴል ለማየት እንሞክራለን። ጥያቄዎች ካላችሁ መጨረሻ ላይ የጥያቄና መልስ ሰዓት ስለሚኖር በዛ ሰዓቶች መጠየቅ ትችላላችሁ። ስለዚህ አሁን እኔ የምሰጣችሁን ገለጻ ታዳምጣላችሁ ማለት ነው። የጥያቄና ሰዓት ይኖራል። ስለዚህ አካውንት ሴቲንግ ላይ የምናያቸው የመጀመሪያው እነዚህ ሴቲንጎች አሉ። የመጀመሪያው ፐርሰናል ኢንፎርሜሽናችሁን የምታስተካክሉበት ነው። ሁለተኛው ሳብጀክታችሁን ማለትም ልታስተምሩ ያቀዳችሁትን አፕላይ ባደረጋችሁት መሰረት የእኛ አድሚኖችም ዶክመንቶቻችሁን አይተው አፕሩቭ ባደረጓችሁ መሰረት የፐርሰናል ኢንፎርሜሽናችሁን ታስተካክላላችሁ። ሳብጀክታችሁን ታስተካክላላችሁ። የምታስተምሩበትን ሳብጀክት ሜጀር እና ማይነር ሁለት ሳብጀክቶችን ብቻ አድርጋችሁ ታስተካክላላችሁ። ሌላው ፕራይሳችሁን የሚከፈላችሁን የብር መጠን የምታስተካክሉበት ቦታ ነው። ሌላው ኤክስፒሪየንስ ነው። እናንተ ያላችሁን ኤክስፒሪየንስ ልምዳችሁን ከዚህ በፊት የሰራቸውን ስራዎች የምታስገቡበት። ሌላው አምስተኛው እና የመጨረሻው ስኪል ነው። ስኪላችሁን የምታስገቡበት ያላችሁን ስኪል ለተማሪዎች እና ለወላጆች እነዚህ ነገሮች በሙሉ ቪዚብል ስለሆኑ የሚታዩ ነገሮች ስለሆኑ በጥንቃቄ ማምራታችሁ እርግጠኞች መሆን አለባችሁ። ከዚህ ውስጥ የመጀመሪያው የምንመለከተው አካውንት ሴቲንግ ላይ የፐርሰናል ኢንፎርሜሽን ነው። ፐርሰናል ኢንፎርሜሽን ላይ ዩዘር ኔም የሚል አለ። ዩዘር ኔም ምንድነው ጥቅሙ? ልክ ሌሎች ሶሻል ሚዲያዎች ላይ ዩዘር ኔም የሚባል አለ። ልክ ቴሌግራም ላይ ወይም ፌስቡክ ላይ ወይም ኢንስታግራም ላይ ዩዘር ኔም የምንለው ምንድነው? እናንተ ሊንካችሁን እናንተን ኮንታክት ማድረግ እናንተን ማግኘት የሚፈልጉ ተማሪዎች ሊሆኑ ይችላሉ፣ ወላጆች ሊሆኑ ይችላሉ፣ ወይም ሌላም ቦታ ላይ የምታስቀምጡት ዴስክ ቱቶሪያል ላይ የምትገኙበት አድራሻችሁ ነው ማለት ነው። ስለዚህ ዴስክ ቱቶሪያል ላይ የእናንተን ኮንታክት የሚፈልግ ካለ ወይም እናንተን ዴስክ ቱቶሪያል ላይ ማግኘት የሚፈልግ ካለ
በዚህ ዩዘር ኔም ነው የሚያገኛችሁ። እዚህ ጋር የምትመለከቱት በዚህ ዩዘር ኔም ነው። የዚህም ዩዘር ኔም ሊንክ ከታች በዚህ መልኩ ተቀምጧል። ይሄን ሊንክ ኮፒ አድርጋችሁ የእናንተን ኮንታክት ለሚፈልግ ለተማሪ ሊሆን ይችላል እናንተን ኮንታክት፣ ነገር ግን ዴስክ ቱቶሪያል ላይ ይሄ ማለት የእናንተ ስልክ ቁጥር ሊኖራችሁ ይችላል፣ ኢሜይል ሊኖራችሁ ይችላል፣ ወይም ሌላም አድራሻ ሊኖራችሁ ይችላል። ልክ እንደዛው የዴስክ ቱቶሪያል አድራሻችሁ በዚህ ዩዘር ኔም መሰረት ነው የምትገኙት ማለት ነው። ስለዚህ የሊንኩ የእናንተ የዴስክ ቱቶሪያል አድራሻ ሊንክ ከዩዘር ኔማችሁ ከምታስገቡት በታች በኩል ልክ በዚህ መልኩ ተቀምጧል ማለት ነው። ይሄንን ሊንክ ተማሪዎች ወይም ወላጆች ክሊክ በማድረግ እናንተን ዴስክ ቱቶሪያል ላይ እንዲያገኙ የሚያስችላቸው ነው ማለት ነው። ይሄንን ዩዘር ኔም የፈለጋችሁትን የሚመቻችሁን ዩዘር ኔም መስጠት ትችላላችሁ። ዩዘር ኔማችሁን እንደሰጣችሁ ከታች ሊንኩን አፕዴት ያደርግላችኋል። ይሄንን ሊንክ ኮፒ አድርጋችሁ ለወላጆች ወይም ለተማሪዎች በመላክ እናንተ በዴስክ ቱቶሪያል ላይ እንድትገኙ የሚያስችላችሁ ነው ማለት ነው። በመቀጠል ኔም አለ። ኔም ላይ ያው ልክ እንደተለመደው ፈርስት ኔም እና ላስት ኔም ታስገባላችሁ። ጀንደር ላይም ሜል ወይም ፊሜል ታስገባላችሁ። ካንትሪ ኢትዮጵያ ከሆናችሁ ኢትዮጵያ ታስገባላችሁ፣ ወይም ሌሎች ሀገር ከሆናችሁ የሌላ ሀገር ሎኬሽን ታስገባላችሁ ማለት ነው። ይህን የምላችሁ ሌሎች ሀገርም ላይ የኛ ፕላትፎርም ስለሚሰራ ነው። which is ሎካል ብቻ አይደለም የኛ ፕላትፎርም ኢንተርናሽናልም ስለሆነ በዛ ሀገር ላይ የምትገኙ መምህራንም ካላችሁ በዛ መልኩ በዚህ መልኩ ካንትሪያችሁን ትሞላላችሁ። ወላጆችም ከሌሎች ኢንተርናሽናል ሀገሮች ሊሆኑ ይችላሉ። ኢንተርናሽናል ፔመንት ይቀበላል which is ማስተር ካርድ እና ቪዛ ስለሚቀበል ከዛም ቡክ ልትደረጉ ስለምትችሉ ካንትሪ ላይ ለዛ ነው ኢትዮጵያ ብቻ ያልሆነው ማለት ነው። ሌላው ስልክ ቁጥር የምታስገቡበት ቦታ ነው። ስልክ ቁጥር ላይ ኢትዮጵያ የሚለውን የካንትሪ ኮድ ትመርጡና ልክ በዚህ መልኩ 09 ብላችሁ መጀመሪያ አይጠበቅባችሁ 0920 18 ብላችሁ የእናንተን የስልክ አድራሻ ታስገባላችሁ። ታይም ዞናችሁን በጥንቃቄ መምጣት አለባችሁ። ይሄም ለምሳሌ ኢትዮጵያ ላትሆኑ ትችላላችሁ፣ ወይም ሌሎች ሀገር ላይ ከሆናችሁ ታይም ዞናችሁ የኢትዮጵያ ታይም ዞን መሆኑን ሁልጊዜም መምህር ከሆናችሁ እርግጠኞች መሆን አለባችሁ። የታይም ዞናችሁ ማች የማያረግ ከሆነ ለምሳሌ እናንተ 00 አድርጋችሁ ብትሞሉ ታይም ዞናችሁ ከተማሪዎቻችሁ ጋር ሊለያይ ይችላል። ስለዚህ ሚስ ኮሚኒኬሽን ይፈጠራል። የታይም ጋፕ በሚኖርበት ሰዓት እናንተና ተማሪዎች የምትጠበቁበት ሰዓት ሊለያይ ስለሚችል ሁልጊዜም ዩቲሲ +3 አፍሪካ አዲስ አበባ መሆኑን የታይም ዞናችሁ እርግጠኞች መሆን አለባችሁ። ሁልጊዜም የታይም ዞናችሁ ዩቲሲ +3 ኢትዮጵያ ከሆናችሁ አፍሪካ አዲስ አበባ መሆኑን እርግጠኞች መሆን አለባችሁ ማለት ነው። ሌላው ሌሰን ቡኪንግ በፈር ታይም ነው። ሌሰን ቡኪንግ በፈር ታይም ማለት እናንተ ቡክ እንድትደረጉ ለምሳሌ ቡክ እንድትደረጉ ምን ያህል በፈር ታይም አላችሁ ወይም ምን ያህል የታይም ጋፕ አላችሁ የሚለውን የሚያሳየው። ይሄ ማለት ለምሳሌ እኔ አሁን ቡክ ማድረግ ከፈለግኩኝ እናንተ ምን መሆን አለባችሁ? ኢሚዲየት መሆን አለባችሁ ማለት ነው። ኢሚዲየት ከሆናችሁ ግን እኔ መቼ ቡክ ማድረግ እችላለሁ? ከ5 ደቂቃ በኋላ እናንተን ቡክ ማድረግ እችላለሁ ማለት ነው። አሁን 4 ሰዓት ከ1 ነው። 4 ሰዓት ከ5 ላይ እናንተን ኢሚዲየትሊ ቡክ ማድረግ እችላለሁ። ይሄ እናንተ ሬዲ ላትሆኑ ትችላላችሁ። የማስተማሪያ ማቴሪያሎች ሊሆኑ ይችላል፣ ወይም ሌላ የማይመቻችሁ አጋጣሚ ላይ ልትሆኑ ትችላላችሁ። ይሄን አቬይላቢሊቲ ካላንደራችሁ ላይ በደንብ ማስተካከል ትችላላችሁ። ነገር ግን ሞር ለእናንተ ኮምፈርተብል እንድትሆኑ አሁን ያው የመጀመሪያ ጊዜያችሁም ስለሆነ እንደዚህ አይነት ብቃት ያለው ዝግጅት ላይኖራችሁ ይችላል። ይሄን ማለት ከ5 ደቂቃ በኋላ ቡክ ብትደረጉ ምን ያህል ዝግጁ ሆናችሁ ታስተምራላችሁ የሚለውን እርግጠኞች መሆን ከቻላችሁ ኢሚዲየት አድርጋችሁ ትሞላላችሁ። ነገር ግን ከ5 ደቂቃ በኋላ ኢሚዲየትሊ ቡክ መደረግ አልችልም፣ ሬዲ መሆን አልችልም የምትሉ ከሆነ ምን ትመርጣላችሁ? 12 አወር ጋፕ ይኖራል ማለት እኔ እናንተን ቡክ ማድረግ ከፈለግኩኝ 12 ሰዓት ጋፕ በኋላ ነው ቡክ ማድረግ የምችለው ማለት ነው። ይሄ ማለት ከ12 ሰዓት በኋላ እናንተን ቡክ ማድረግ እችላለሁ። አሁን በዚህ ሰዓት ቡክ ማድረግ አልችልም ማለት ነው። which is የ12 አወር ጋፕ ይኖረዋል ቡክ ከምትደረጉበትና እናንተ ቡክ ከምትደረጉበትና ለተማሪው አቬሌብል አድርጎ የሚያመጣው የ12 ሰዓት ጋፕ ልዩነት አለው። ወይም የአንድ ቀን ጋፕ ማድረግ ትችላላችሁ። ይሄ ማለት እናንተ ቡክ የምትደረጉት ለዛሬ ቡክ መደረግ አትችሉም፣ ለነገ ነው ሁልጊዜ ማለት ነው። which is ለምሳሌ ነገ ነው ቡክ ማድረግ የምችለው። ዛሬ 4 ሰዓት ከ2 ቡክ ማድረግ አልችልም። ነገ ግን እችላለሁ። ነገ
ያለውን ቀጣይ ቀን ላይ ኔክስት ዴይ ላይ ቡክ ባረግ የሚያስችለኝ ይሄ የሌሰን ቡኪንግ በፈር ታይም ነው ማለት ነው። ስለዚህ በፈር ታይም እኛ ሰጀስት የምናደርጋችሁ 12 ሃወር ወይም 24 ሃወር ብታደርጉት ነው። ይሄም ለምንድን ነው? ምን ያህል ሬዲ ትሆናላችሁ ለማስተማር፣ ምን ያህል ሬዲነስ ይኖራችኋል የሚለውን እናንተ እርግጠኞች መሆን ትችላላችሁ። ነገር ግን እኛ ሰጀስት እናደርጋችሁ 12 ሃወር ወይም 24 ሃወር የሚለውን ሰጀስት እናደርጋችኋለን። እነዚህ ነገሮች ታስተካክላላችሁ ማለት ነው። ስለዚህ በዚህ መልኩ ሴቲንጋችሁን አፕዴት ካደረጋችሁ በኋላ ሴቭ አድርጋችሁ ወደሚቀጥለው ሰዓት ወደሚቀጥለው ሴቲንግ እንሄዳለን። በመቀጠል ያለው የሳብጀክት ነው። ሳብጀክት ላይ እናንተ የምታስተምሩትን የሳብጀክት አይነቶች የምታስገቡበት ነው። በትምህርት ዝግጅታችሁ መሰረት ምን ምን አይነት ሳብጀክቶችን ታስተምራላችሁ የሚለውን ልክ በዚህ መልኩ ሳብጀክቶቹ ከታች ተደርድረዋል። እነዚህን ሳብጀክቶች ለምሳሌ ማቴማቲክስ የምታስተምሩ ከሆነ ማቴማቲክስን ቼክ ማድረግ አለባችሁ። ነገር ግን ቼክ ስታደርጉ እዚህ ጋር በቀይ እንደሚያመጣላችሁ ከሆነ ሰብ ካታጎሪ ኦንሊ ቱ ሁለት ሜን ሳብጀክት ብቻ ነው መምረጥ የምትችሉት። ይሄ ማለት ሁሉንም ሳብጀክቶች መሙላት፣ ሁሉንም ሳብጀክቶች መረዳት አያስችላችሁም። የኛ ፕላትፎርም በተማራችሁበት የትምህርት ዝግጅት መሰረት ሁለት ሳብጀክቶች ለምሳሌ ሜጀራችሁ ማቴማቲክስ ከሆነ ማይነራችሁ ፊዚክስ ሊሆን ይችላል። ሜጀር እና ማይነር ሳብጀክቶችን አድርጋችሁ በእነዚህ ብቻ ነው ማስተማር የምትችሉት። ይሄም የሚያደርግበት ምክንያት ያው ወላጆችና ተማሪዎች በአብዛኛው ስፔሻላይዜሽን ይፈልጋሉ በሚል ነው። ስፔሻላይዜሽን ማለት እናንተ ለምሳሌ ሁሉንም ሳብጀክቶች ደርድራችሁ ነገር ግን አንድ መምህር ማቴማቲክስ ብቻ የሚያስተምር ከሆነ እሱ የመመረጥ እድሉ ከፍተኛ ነው። ይሄ ምንም የሚካድ አይደለም። ምክንያቱም እሱ በማቴማቲክስ ብቁ ነው ተብሎ ስለሚታሰብ ማቴማቲክስ ላይ ብቻ ስፔሻላይዜሽን ያለው መምህር ስለሚፈለግ ያው እናንተ ብር መስራት የምትፈልጉ ትችላላችሁ፣ ወይም በሌላ ምክንያት ሁሉንም ሳብጀክቶች ሰሌክት ልታደርጉ ትችላላችሁ። ነገር ግን የኛ ፕላትፎርም የሚፈቅደው እነዚህን ሜጀር እና ማይነሮቹን ብቻ ነው። አንደኛ ለወላጆችም ለምርጫ እንዳይቸገሩ ፕላትፎርማችን ላይ ሰርች ሲያደርጉ ማቴማቲክስ ብሎ ሰርች ሲያደርጉ ማቴማቲክስ ላይ ስፔሻላይዜሽን ያላቸው መምህራን አቬሌብል እንዲሆኑ እንዲያሳያቸው ማለት ነው። ሳብጀክታችሁን በዚህ መልኩ ለምሳሌ ፊዚክስ የምታስተምሩ ከሆነ ፊዚክስን በዚህ መልኩ ክሊክ አድርጋችሁ ታልፋላችሁ። የምታስተምሯቸውን ሳብጀክቶች በዚህ መልኩ ትመርጣላችሁ ማለት ነው። ስለዚህ ሳብጀክት ጋር ተያይዞ ያለው ሴቲንግ ይህን ይመስላል። ሌላው በመቀጠል ላንጉጅ አይ ስፒክ ነው። የምትናገሯቸውን የሎካል ሊሆን ይችላል ወይም ኢንተርናሽናል ላንጉጆችን በዚህ መልኩ ታስገባላችሁ። ይሄም ለምሳሌ አፋን ኦሮሞ የምትናገሩ ከሆነ አፋን ኦሮሞ ትላላችሁ። አማርኛ የምትናገሩ ከሆነ አማርኛ፣ ትግርኛ ከሆነ ትግርኛ፣ ወይም ሌሎችም ሶማሊኛ፣ ሲዳምኛ፣ ወላይታ በዚህ መልኩ ተቀምጠዋል ማለት ነው። ወይም ሌሎች ኢንተርናሽናል ቋንቋዎች በዚህ መልኩ ትሞላላችሁ። ይሄም አፋን ኦሮሞ ላይ ክሊክ አድርጋችሁ የቋንቋ ክህሎታችሁ ምንድን ነው የሚመስለው የሚለው ያስመርጣችኋል። ጀማሪ ከሆናችሁ ቢጊነር ትመርጣላችሁ። ኢንተርሚዲየት ከሆናችሁ እንደ መካከለኛ ወይም አድቫንስ ከሆናችሁ which is አፍ መፍቻችሁ ከሆነ አድቫንስን ትመርጡና አፋን ኦሮሞ ልክ በዚህ መልኩ ላንጉጃችሁን ትመርጣላችሁ። ይሄን ያደረግንበት ምክንያት ያው ተማሪዎችና ወላጆች በአብዛኛው በትምህርታቸው በእንግሊዝኛ ቢሆንም ይሄ ቱቶር እንደመሆኑ ሰፖርት እንደመሆኑ መጠን ሌሎች ሰፖርቲቭ ሎካል ላንጉጆች ሊፈለጉ ይችላል። ወላጆች የሚፈልጓቸው ሰፖርቲንግ ሎካል ላንጉጆች ሊኖሩ ይችላል። ላይቭ ሴሽናችሁ ላይ ወይም በክላስ ሩማችሁ ላይ የክላስ ሩማችሁ ላይ ተማሪዎች ቋንቋዎችን ሊፈልጉ ይችላሉ ማለት ነው፣ ሌሎች ሎካል ቋንቋዎችን። ስለዚህ ሎካል ቋንቋዎችን በዚህ መልኩ ትመርጣላችሁ ማለት ነው። ሌላው በመቀጠል ፕራይስ ጋር ተያይዞ ያሉ ነገሮችን እንመለከታለን። ፕራይስ ላይ ማኔጅ ፕራይስ አለ። ፕራይሳችሁን ማኔጅ የምታደርጉበት ይሄ ኢንተርፌስ ነው ማለት ነው። ይሄም ሳብጀክቶቹ እዛ ጋር የመረጣችኋቸው ሳብጀክት ላይ የመረጣችኋቸው ሳብጀክቶች ልክ በዚህ መልኩ ፕራይስ እንድታስገቡላቸው ሬዲ ሆነው ይመጣሉ ማለት ነው። ለምሳሌ እኔ ሁለት ሳብጀክት መርጫለሁ። ጀነራል ሳይንስ እና ባዮሎጂ የሚል ሁለት ሳብጀክቶችን መርጫለሁ። ጀነራል ሳይንስ እና ባዮሎጂ ሳብጀክቶቹ በዚህ መልኩ እዚህ ጋር ይመጣሉ። ሌላው ሃውርሊ ፕራይሳችሁን የምታስገቡበት ቦታ በዚህ መልኩ ይመጣል። ሌላው ደግሞ የምታስተምሯቸውን የጊዜ ርዝማኔዎች ልክ በዚህ መልኩ 30 ደቂቃ፣ 45 ደቂቃ እና 60 ደቂቃ ብለው ይመጣል። ፕራይስ ጋር ተያይዞ ያሉ ነገሮች ኖቲስ እንድታደርጉት የምፈልገው ነገር ምንድነው? የመጀመሪያው
ፕራይሳችሁ የፈለጋችሁትን ፕራይስ ማስገባት ትችላላችሁ። የፈለጋችሁትን ፕራይስ ማስገባት ትችላላችሁ ማለት ግን ሬንጅ አለ። የኛ የካምፓኒያችን ፖሊሲ ከ400 ብር እስከ 1000 ብር ፕራይሱ ማስገባት የምትችሉት ሬንጅ በዚህ መካከል ያለ ፕራይስ ነው። ነገር ግን የትኛውን ፕራይስ አስገባለሁ የሚለውን እኛ አንወስንላችሁ ማለት ነው። በዚህ ሬንጅ ከ400 ዝቅ ማለት አትችሉም፣ ከ1000 መብለጥ አትችሉም ማለት ነው። ስለዚህ በዚህ ሬንጅ መካከል ያለውን ፕራይስ ነው የምታስገቡት። ለምሳሌ 300 አድርጌ ባስገባ እኔ እዚህ ጋር ምን ይለኛል? ቫሊዩ ኦፍ ብሎ ሳብጀክቱን ያስቀምጥና መስት ቢ ቢትዊን ይላል። ስለዚህ ሬንጆቹን መጠበቃችሁን ሁልጊዜም እርግጠኞች መሆንባችሁ ማለት ነው። ሬንጃችሁን ከጠበቃችሁ በኋላ ለምሳሌ 1000 ስለሆነ 1000 ብር ብታስገቡ ኮምፒቲሽን ይኖራል። ሌሎችም እዚህ ጋር ያሉ መምህራን ወይም ፕላትፎርማችን ላይ ሌሎች ያሉ መምህራን ስለሚኖሩ ወላጆች ፕራይስ ሴንሲቲቭ ሊሆኑ ይችላሉ። ስለዚህ ፕራይሳችሁን ስታስገቡ አሁን ያለው በዚህ ፕላትፎርም ላይ የሳብጀክቶች ዋጋ ምን ያህል ነው የሚለውን አጣርታችሁ ተገቢ የሆነ ለተማሪዎችም ለወላጆችም ያን ያህል የማይከብድ ወይም ደግሞ ለነሱ ያን ያህል ያልተጋነነ ዋጋ ብታስገቡ ሰጀስት እናደርጋችኋለን። ይሄን ፕራይሳችሁን ካስገባችሁ በኋላ እዚህ ጋር የታይሚንግ ስሎት ያስቀምጥላችኋል። ታይም ስሎት ማለት ምን ያህል ጊዜ ታስተምራላችሁ፣ ሌሰናችሁ ምን ያህል ርዝማኔ ይኖረዋል የሚለውን የምታስገቡበት ነው። ለምሳሌ እዚህ ጋር 30 ደቂቃ አለ፣ 45 ደቂቃ አለ፣ 1 ሰዓት አለ ወይም 60 ደቂቃ አለ። ስለዚህ የምታስተምሩት የክላስ ርዝማኔ በእነዚህ ሰዓቶች ላይ ነው የሚወሰነው። ልክ የአንድ ሰዓታችሁን ፕራይሳችሁ እንዳስገባችሁ ሲስተሙ በራሱ የ15 ደቂቃውን ዋጋ ካልኩሌት አድርጎ 150 እዚህ ጋር ያስቀምጥላችኋል። የ30 ደቂቃ ርዝማኔ ያለው ክላስ ዋጋው 300 ብር ነው which is half ማለት ነው። የ45 ደቂቃው ደግሞ 450 ነው የሚለውን የአንድ ሰዓቱ ደግሞ ያስገባችሁት ዋጋ እዚህ ጋር 1 ሰዓት ብሎ የአንድ ሰዓቱን ያስቀምጥላችኋል። ስለዚህ 1 ሰዓት ማስተማር የምትፈልጉ ከሆነ ወይም 1 ሰዓት ማስተማር የምትችሉ ከሆነ እዚች ጋር ያለችውን የ1 ሰዓቷን ሁልጊዜም ቼክ ማድረጋችሁ እርግጠኞች መሆን አለባችሁ። ይሄንን ቼክ ካላደረጋችሁ ለተማሪዎች ወይም ለወላጆች ለ1 ሰዓት ክላስ አቬሌብል አትሆኑም ማለት ነው። 45 ደቂቃ ማስተማር የምትችሉ ከሆነ ወይም የምትፈልጉ ከሆነ 45 ደቂቃዋን ክሊክ ማድረግ አለባችሁ። 30 ደቂቃ ከሆነ 30 ደቂቃዋን ክሊክ ማድረግ አለባችሁ። ስለዚህ ልክ በዚህ መልኩ የሆነ የታይም የምታስተምሩበትን የጊዜ ርዝማኔ የምትወስኑት ማለት ነው። እነዚህን ክሊክ ካላረጋችሁ አቬሌብል አትሆኑም። ለምሳሌ 1 ሰዓት የማይመቻችሁ ሰሞን ሊኖር ይችላል። የ1 ሰዓት ያህል ርዝማኔ ያለው ክላስ ማስተማር ላትችሉ ትችላላችሁ። ይሄንን እንዴት ነው የምታስተካክሉት? በቀላሉ 1 ሰዓቷን ታጥፉና ለ8 ደቂቃ ብቻ ነው አቬሌብል የምትሆኑት ማለት ነው። ለ45 ደቂቃ እና ለ30 ደቂቃ ብቻ አቬሌብል ትሆናላችሁ። ልክ በዚህ መልኩ 1 ሰዓት ከፈለጋችሁ 1 ሰዓት ትሞላላችሁ። 15 ደቂቃ አለ እዚህ ጋር 15 ደቂቃ ብዙ ሰጀስት አናደርጋችሁም እኛ ያው እስካሁን ባየነው መሰረት ተማሪዎችና ወላጆች በአብዛኛው ከ15 ደቂቃ ከ30 እስከ 1 ሰዓት ባለው ጊዜ ነው ቡክ የሚያደርጉት። ስለዚህ 15 ደቂቃ አለች፣ ግን ቡክ ባታደርጓትም ያን ያህል ለውጥ አያመጣም ማለት ነው። ይሄንን ከጨረሳችሁ በኋላ ሴቭ ማለታችሁን እርግጠኞች መሆን አለባችሁ። ሴቭ ካላደረጋችሁ ያስተካከላችኋቸው ሴቲንጎች ሴቭ አይደረጉም። በመቀጠል ኤክስፔሪንስ ላይ ትሄዳላችሁ። ኤክስፔሪንስ ላይ አፕላይ ስታደርጉ የሞላችኋቸው ዶክመንቶች እዚህ ጋር ይመጣሉ። አፕላይ ስታደርጉ ለምሳሌ የተማራችሁበት የትምህርት ተቋም ወይም የሰራችሁበት የትምህርት ተቋም ለምሳሌ ትውልድ ፕራይመሪ ሰከንደሪ ስኩል የሚል አለ። እዚህ ጋር ስታርቲንግ ዴት ከመች እስከ መች እንደሰራችሁ፣ አታች ደግሞ ፋይሎቹን እዚህ ጋር አታች ያደረጋችሁበት አለ። ስለዚህ ኤክስፔሪንስ ሌላ ሊኖራችሁ ይችላል፣ ዶክመንቶች ሊኖራችሁ ይችላል። አድ ኒው ብላችሁ ልክ በዚህ መልኩ ታስገባላችሁ። ይሄም ኤክስፔሪንስ ታይፓችሁን እዚህ ጋር ኤዱኬሽን ከሆነ ኤዱኬሽን ታስገባላችሁ። ታይትሉ የተማራችሁበትን ለምሳሌ ኮምፒውተር ሳይንስ ከሆነ ኮምፒውተር ሳይንስ በኤስሲ እና ኤምኤስሲ ማለታችሁ ጊዜ እርግጠኞች መሆን አለባችሁ። ይሄን ካልሞላችሁ ማስተር ሲሆን ባችለር ስለማይታወቅ ማለት ነው። የተማራችሁበትን ኢንስቲትዩት ታስገባላችሁ፣ ሎኬሽኑን ታስገባላችሁ፣ ዴስክሪፕሽን ስለተማራችሁት የትምህርት ክፍል አጠር ያለ ዴስክሪፕሽን እኔ ለምሳሌ እዚህ ጋር ላሳያችሁና ታይትሉን ኮፒ አድርጌ ሌላ ያዘጋጃችሁት ካለ ዴስክሪፕሽኑን በዚህ መልኩ ታስገባላችሁ። ለምን ያህል ጊዜ እንደቆየ ልክ በዚህ መልኩ ታስገባላችሁ። ለምሳሌ ከ2018 እስከ 2020 ከሆነ 20 እዚህ ጋር ትምህርታላችሁ። ፕሬዘንት ከሆነ ደግሞ አንድ አይነት ዓመተ ምህረት ትምህርቱና አፕሎድ ሰርተፊኬት ትላላችሁ። ሰርተፊኬታችሁ የትምህርት ሊሆን ይችላል፣ ቴምፖራሪ ዲግሪ ሊሆን ይችላል፣ ወይም ኦሪጂናል የትምህርት ሰርተፊኬታችሁን ልክ በዚህ መልኩ ቹዝ ፋይል ብላችሁ ካስገባችሁ በኋላ
ሴቭ ትሉታላችሁ። እዚህ ጋር ይመጣላችኋል ማለት ነው። ልክ በዚህ መልኩ ሬዚሚ ኢንፎርሜሽን እንዳለው የትምህርት ማስረጃችሁም እዚህ ጋር ይመጣል። እነዚህ ነገሮች የእናንተ ፕሮፋይል ላይ ወላጆች እና መምህራን የሚያዩት ስለሆነ እነዚህ ነገሮች አድ ማድረጋችሁን እርግጠኛ መሆን አለባችሁ። ቢኮዝ ወላጆች ወይም ተማሪዎች ሲመርጡ የትምህርት ዝግጅታችሁንም አይተው የሚመርጡት ሬቲንግ እና ፊድባክ እንደሚያዩት ሁሉ የትምህርት ዝግጅቱ ምን ይመስላል፣ ይህ አስተማሪ ለእኔ ልጅ ወይም ለእኔ ቢያስጠናኝ ጥሩ ነው ብለው የሚያስቡትን ልክ በዚህ መልኩ በትምህርት ዝግጅታችሁ መሰረት ስለሚያዩ ኤክስፒሪየንሳችሁን በጥንቃቄ መሙላታችሁን እርግጠኛ መሆን አለባችሁ። ሌላው ስኪል ላይ ስኪላችሁን የምትሞሉበት ነው። ይሄ ሌሰናችሁ ሊያካትታቸው የሚችላቸው ስኪሎች የእናንተ ስኪል ምን ይመስላል የሚለውን የምታካትቱበት ነው። እንግሊሽ አሜሪካን እንግሊሽ ከሆነ አሜሪካን እንግሊሽ ትሞላላችሁ። ቲቺንግ ሌቭላችሁ ቢጊነር ከሆነ ቢጊነር፣ አፐር ቢጊነር ከሆነ ወይም አድቫንስ ከሆነ ልክ በዚህ መልኩ ቼክ እያደረጋችሁ ታስገባላችሁ ማለት ነው። ሌላው የምታስተምሯቸው ተማሪዎች እድሜያቸው ምን ይመስላል፣ እድሜያቸው ከስንት ከስንት ነው የሚለው ትመርጣላችሁ። ይሄም ለምሳሌ ኬጂ ከሆነ ኬጂ አፕ ቱ ግሬድ 4 ከሆነ ኬጂ አፕ ቱ ግሬድ 4 ይሄ ፕሮፋይላችሁ ላይ የሚታይ ነው። በጥንቃቄ መሙላታችሁ እርግጠኞች መሆን አለባችሁ። በድጋሚ ልንገራችሁ። ሌላው ሌሰን ኢንክሉድ ማለት የእናንተ ሌሰን ምን ምን ነገሮችን ያካትታል። ለምሳሌ ተማሪዎች ወይም ወላጆች ቡክ ካደረጓችሁ በኋላ ሌሰኑ ይጀመራል። ሌሰኑ ግን ምን ምን ነገሮችን ያካትታል? ለምሳሌ ሌሰን ፕላን አዘጋጅታችሁ የምትመጡ ከሆነ ሌሰን ፕላን ቼክ ታደርጋላችሁ። ሆምወርክ የሚያካትት ከሆነ ሆምወርክ፣ ሪዲንግ ኤክሰርሳይሶችን የሚያካትት ከሆነ ሪዲንግ ኤክሰርሳይዝ፣ ራይቲንግ ኤክሰርሳይዝ የሚያካትት ከሆነ ራይቲንግ ኤክሰርሳይሶችን፣ እነዚህ ሌሰናችሁ ሊያካትታቸው የሚችሉ ምን ምን ነገሮች ናቸው የሚለውን የምታስገቡበት የስኪል ቦታ ነው ማለት ነው። ሌላው ቴስት ፕሪፓሬሽኖችን የምትሰጡ ከሆነ ይህም ለምሳሌ የ12ኛ ክፍል እና የዩኒቨርሲቲ ኤግዛም ቴስት ፕሪፓሬሽኖችን የምትሰጡ ከሆነ ግሬድ 8 ናሽናል ኤግዛም የምትሰጡ ከሆነ በዚህ መልኩ ክሊክ እያደረጋችሁ ቼክ ታደርጋላችሁ። ግሬድ 6 የምትሰጡ ከሆነ ቴስት ፕሪፓሬሽን ወይም አይኤልቲኤስ ወይም ቶፍል ወይም ኤስኤቲ እነዚህ ነገሮች ቼክ እያደረጋችሁ ትሄዳላችሁ። እነዚህ ነገሮች እናንተ ፕሮፋይል ላይ በጣም ተጽዕኖ አላቸው። በጥንቃቄ ማለት አለባችሁ። ለምሳሌ አንድ ወላጅ እኛ ዌብሳይታችን ላይ መጥቶ ግሬድ 12 ብሎ ሰርች ቢያደርግ እናንተ አቬሌብል እንድትሆኑ እቺ ክሊክ መደረግ አለበት። እቺኛዋ ቼክ ካልተደረገች ግሬድ 12 ብሎ አንድ ወላጅ ሰርች ቢያደርግ እኛ ፕላትፎርም ላይ እናንተ አቬሌብል አትሆኑ ወይም አትመጡለትም። ወይም የሰርችንግ ሜቶዱ ላይ በዚህ መሰረት ሰርች የሚያደርጋችሁ። ስለዚህ እነዚህ ነገሮች ስለ እናንተ የሚመለከተውን በትምህርት ዝግጅታችሁና በስኪላችሁ መሰረት ከሞላችሁ በኋላ አሁንም ሴቭ ማድረጋችሁ እንዳትረሱ። ሴቭ ካላደረጋችሁ አይመጣላችሁ ማለት ነው። ስለዚህ የአካውንት ሴቲንግ እና የፕሮፋይል አፕዴትን በዚህ መልኩ ጨርሰናል ማለት ነው። ሌላው ሜቢ የተረሳ ነገር ካለ እዚህ ላይ ሴቭ ካደረጋችሁ በኋላ ኔክስት ብላችሁ ስትገቡ አንዳንድ መምህራን ላይ ሜቢ ፕሮፋይል ፒክቸራችሁ ትክክለኛ ወይም አፕሮፕሬት ላይሆን ይችላል። ይሄን እንድታስተካክሉ ሰጀስት እናደርጋችኋለን። ምክንያቱም ፈርስት ኢምፕሬሽን ወላጆች ወይም ተማሪዎች ፕሮፋይሉ የማይመር ፕሮፋይሉ የእሱን ገጽታ የእሱን መልክ በትክክልና ክሊር በሆነ መንገድ የማይታይ መምህርን ቡክ የማድረግ ቻንሳቸው በጣም ዝቅተኛ ነው፣ ሌላም ቦታ ላይ እንደምታዩት ከሆነ። ስለዚህ ፕሮፋይል ፒክቸራችሁ ልክ በዚህ መልኩ እዚህ ጋር ኤዲት ብላችሁ ኤዲት ለማድረግ የሚያስችላችሁ ሴቲንግ ነው ማለት ነው። ይህንን ከጨረሳችሁ በኋላ ሌላው የኢንትሮዳክሽን ቪዲዮ ሊንክ አለ። ኢንትሮዳክሽን ቪዲዮ ሊንክ ላይ ምንድን ነው ስለ እናንተ የሚገልጽ አጠር ያለ ዩቲዩብ ላይ አፕሎድ ያደረጋችሁት የቪዲዮ መግለጫ ካለ እንድታስገቡ። ይሄም ተማሪዎች ወይም ወላጆች ስለ እናንተ የበለጠ መረጃ እንዲኖራቸው ኤክስፒሪየንሳችሁን በቃላችሁ እናንተ ራሳችሁ እያወራችሁ የምታስገቡበት ነው። ይሄም ከሌሎች መምህራን የተለየ ሊያደርጋችሁም ይችላል። ከወላጆች እና ከተማሪዎችም ጋር ጥሩ ኢንጌጅመንት ሊፈጥርላችሁ ይችላል ማለት ነው። ኢንጌጂንጋችሁን ሊጨምርላችሁ ይችላል። ስለዚህ ይሄ የዩቲዩብ ሊንኩን ነው። የዩቲዩብ ሊንኩን በዚህ መልኩ ኮፒ አድርጋችሁ ከመጣችሁ በኋላ እዚህ ጋር ፔስት ታደርጉታላችሁ ማለት ነው። ፔስት አድርጋችሁ ሴቭ ታደርጋላችሁ። ይሄን ሴቭ ካደረጋችሁ ፕሮፋይላችሁ ላይ እናንተ እያወራችሁ ስለ ራሳችሁ ያለው ገለጻ ቪዲዮ ፕሮፋይላችሁ ላይ እኛ ፕላትፎርም ላይ አቬሌብል ይሆናል ማለት ነው። ስለዚህ ልክ በዚህ መልኩ ታስገባላችሁ። ይሄን ሴቭ ካደረጋችሁ በኋላ ኔክስት ስላላችሁ ኔክስት ላይ ያለው ነገር ምንድን ነው? ሌላው ባዮግራፊ ነው። ባዮግራፊ ማለት የእናንተ ፕሮፋይል ላይ አቬሌብል የሚሆን ነው።
ተማሪዎች ወይም ወላጆች ስለእናንተ አጠር ያለ የጽሁፍ መግለጫ የምታስገቡበት ነው። ለምሳሌ ዴዲኬትድ ሪሶርስፉል ኤንድ ጎል ድሪቨን ፕሮፌሽናል ኤዱኬተር የሚል አለ። ስለዚህ ስለእናንተ አጠር ያለ ብዙ ያልተነዛዛ አጠር ያለ ግን እነዚህ ቻትጂፒቲ ወይም ኤአይዎችን ባትጠቀሙ ሰጀስት እናደርጋችኋለን። ጄኒውን የሆነ ስለ ራሳችሁ የሚገልጽ አጠር ያለ የቴክስት መግለጫ ታስገባላችሁ። ፔስት አድርጋችሁ ወይም ጽፋችሁ ሴቭ ትላላችሁ። ሌላው እነዚህ ጀስት ቋንቋዎች ናቸው። እነዚህ ኔክስት ትላላችሁ። ኔክስት ብላችሁ ጨርሳችሁ ሴቭ ብላችሁ ጨርሳችሁ መውጣት ትችላላችሁ። ስለዚህ አጠቃላይ ከአካውንት ሴቲንግ እና ፕሮፋይል አፕዴት ጋር የተያያዙ ነገሮች እነዚህን ይመስላሉ ማለት ነው። በመቀጠል የምናየው ቱሎችን እንዴት ኢፌክቲቭሊ መጠቀም ትችላላችሁ የሚለውን እንመለከታለን። እዚህ እኛ ፕላትፎርም ላይ ያሉት ቱሎች ምን ይመስላሉ፣ እንዴት ኢፌክቲቭሊ ለራሳችሁ በሚጠቅም መልኩ ወይም ለወላጆችና ለተማሪዎች በሚጠቅም መልኩ እንዴት አድርጋችሁ መጠቀም ትችላላችሁ የሚለውን እንመለከታለን ማለት ነው። እነዚህም ቱሎች ኦኬ። ከቱሎቹ በፊት አካውንት ሴቲንግ ላይ ሌላው የሚካተተው ነገር የአቬሌቢሊቲ ካላንደር። ወደ አቬሌቢሊቲ ካላንደር እንመለስና አቬሌቢሊቲ ካላንደር ምን ይመስላል ምንድን ነው የሚለውን እንመልከት። አቬሌቢሊቲ ካላንደር ማለት እናንተ ለማስተማር ዝግጁ ሆናችሁ የምትቀመጡበት ወይም ለማስተማር ዝግጁ ሆናችሁ የምትጠብቁበትን ወይም ለማስተማር ሌሎች ተማሪዎች ወይም ወላጆች ቡክ ቢያደርጋችሁ አቬሌብል የምትሆኑበትን ሰዓት የምታስቀምጡበት ነው። ይሄም ዊክሊ ነው ፕላኑ፣ ዊክሊ ፕላን ያለው። ስለዚህ ለምሳሌ እሁድ ዕለት አለ እዚህ ጋር ቀኖቹ በዚህ መልኩ ተደርድረዋል ማለት ነው። ሰዓቶቹ ደግሞ በዚህ መልኩ በሮዎቹ መሰረት ተቀምጠዋል። ለምሳሌ እሁድ ዕለት ቀኑ ሙሉ የሚመቻችሁ ከሆነ ምን ታስገባላችሁ? እሁድ ዕለት ቀኑ ሙሉ የሚመቻችሁ ከሆነ ከጠዋት 12 ሰዓት ወይም 6 ኤኤም ጀምራችሁ ክሊክ ታደርጉና ወደ ታች ድራጌን ድሮፕ ታደርጋላችሁ። ስለዚህ ከጠዋት 12 ሰዓት እስከ ቀኑ 6 ሰዓት ይመቻችኋል ማለት ነው። ይሄ ግሪን የሆነበት ቦታ በሙሉ ሰዓቶች በሙሉ ተማሪዎች ወይም ወላጆች እናንተን ቡክ ማድረግ ይችላሉ። ስለዚህ እነዚህ ግሪን የሆኑበት ቦታዎች በሙሉ አቬሌብል ነኝ እያላችሁ የእናንተ ፕሮፋይል ላይ ወይም ፕላትፎርማችን ላይ እየገለጻችሁ ነው። ተማሪዎችና ወላጆችም እናንተን በእነዚህ ሰዓቶች ውስጥ ቡክ ማድረግ ይችላሉ ማለት ነው። ሌላው ለምሳሌ ላንች ብሬክ ምናምን ሊኖራችሁ ይችላል። ይሄ ቀጥታ ኮንቲኒየስ መሆን አይጠበቅበትም። ለምሳሌ ከ6 ሰዓት አልፋችሁ 8 ሰዓት የምትጀምሩ ከሆነ 8 ሰዓት ላይ ድጋሚ ክሊክ ታደርጉና ድጋሚ ልክ በዚህ መልኩ አቬሌቢሊቲያችሁን ትሞላላችሁ። ብሬክ የተከፋፈለ ሊሆን ይችላል ወይም የተቆራረጠ ሊሆን ይችላል። እናንተ በሚመቻችሁ ሰዓት አቬሌቢሊቲያችሁን የምታስገቡበት ነው። ሌሎችን ቀኖች ልክ በዚህ መልኩ የሚመቿችሁን ሰዓቶች እየመረጣችሁ ማስገባት ትችላላችሁ ማለት ነው። ከዛ እናንተ ለምሳሌ ነገ ይሄንን ማስተካከል የምትፈልጉ ከሆነ ነገ ማይመቻችሁ፣ ለምሳሌ ማክሰኞ የማይመቻችሁ ከሆነ እቺ ኤክስ ምልክቷ ላይ ትሄዱና ክሊክ አድርጋችሁ በቀላሉ ልክ በዚህ መልኩ ማጥፋት ትችላላችሁ። አቬሌብል አይደላችሁ። ይሄ ስሎቱ ግሪን አይደለም ማለት ቀኑ አቬሌብል አትሆኑም ለዚህ ቀን ማለት ነው። ስለዚህ ግሪን የሆነባቸው ሰዓቶች ላይ ደግሞ ልክ በዚህ መልኩ ለምሳሌ ከ1 ሰዓት ተኩል ኤኤም ወይም ከ7 ሰዓት ተኩል ኤኤም እስከ 10 ሰዓት ተኩል ኤኤም ድረስ አቬሌብል ናችሁ የሚለው እዚህ ጋር አረንጓዴው ላይ በዚህ መልኩ ይቀመጣል። ማጥፋት ከፈልጋችሁ እንዳሳያችሁ ልክ በዚህ መልኩ ማጥፋት ትችላላችሁ። አቬሌቢሊቲ ካላንደራችሁን በዚህ መልኩ ከሞላችሁ በኋላ ሴቭ ሳትሉ መውጣት የለባችሁም። አሁንም ይሄንን ማድረግ አለባችሁ፣ ሴቭ ማለት አለባችሁ። አቬሌቢሊቲያችሁ የሚመቻችሁ ሰዓት ከሞላችሁ በኋላ ሴቭ ካላረጋችሁ ሴቭ አያደርግላችሁ። ሌላው እነዚህ ሴቲንጎች በሙሉ በማንኛውም ሰዓት እየገባችሁ ነገ ከነገ ወዲያ አፕዴት ማድረግ የምትችሏቸው ኢንፎርሜሽኖች ናቸው። ሊሚትድ አይደለም። ይሄ ማለት ለአንድ ሰዓት ወይም ለአንድ ሳምንት ወይም ለአንድ ወር ብቻ አይደለም አፕዴት ማድረግ የምትችሉት፣ ወይም ለአንድ ጊዜ ብቻ አይደለም። ነገ መታችሁ አቬሌቢሊቲያችሁን አፕዴት ማድረግ ትችላላችሁ። ወይም ወዲያው እንደዚህ እያደረጋችሁ አፕዴት አድርጋችሁ ሴቭ ማድረግ ትችላላችሁ። ስለዚህ እነዚህ ነገሮች በሙሉ ሁልጊዜም ፕሮፋይላችሁ ኮምፕሌት መሆኑን እርግጠኞች መሆን አለባችሁ ማለት ነው። ኮምፕሌት ካልሆነ እዚህ ጋር የምትመለከቷቸው 6 1 2 3 4 6 በግሪን የተቀመጡት ነገሮች ምን መሆን አለባቸው? ኮምፕሌት መሆን አለባቸው። እነዚህ ነገሮች ኮምፕሌት ካልሆኑ እናንተ የኛ ፕላትፎርም ላይ ወይም እዚህ ዌብሳይት ላይ አሴ ቲቸር አቬሌብል አትሆኑም ለተማሪዎች ወይም ለወላጆች። ምክንያቱም ፕሮፋይላችሁ ኮምፕሌት አይደለም። ለምሳሌ እኔ ላሳያችሁና
አቬይላቢሊቲ ካላንደሬን ኮምፕሌት ሳላደርግ ሴቭ ብለው እዚህ ጋር ምን ያመጣልኛል? ኤክስክላሜሽን ማርክ ያመጣልኛል። ኮምፕሌት ዮር ፕሮፋይል ይላል። ይሄ ኮምፕሌት ዮር ፕሮፋይል ቱ ስታርት ጌቲንግ ቡኪንግ ይላል። ስለዚህ ቡክ ለመደረግ ወይም እናንተ ክላስ ለመያዝ ክላስ ለማግኘት ምን ማድረግ አለባችሁ? ፕሮፋይላችሁን ሁልጊዜም ኮምፕሌት ማድረግ አለባችሁ። ፕሮፋይላችሁን ኮምፕሌት ካላደረጋችሁ አካውንት ሴቲንግ ላይ ወይም አቬይላቢሊቲ ካላንደር ላይ ያሉትን የፕሮፋይል ሴቲንጎች ኮምፕሌት አድርጋችሁ መረጃዎቻችሁን በሙሉ ካላስገባችሁ የእኛ ፕላትፎርም ላይ አቬይላብል አትሆኑም። ስለዚህ ቡክ አታገኙ ወይም ክላስ አታገኙ፣ ቡክ አትደረጉ ማለት ነው። ነገር ግን እዚህ ጋር ክላሳችሁን አቬይላብሊታችሁን ሞልታችሁ ልክ በዚህ መልኩ የሚመቿችሁን ቀኖች ሞልታችሁ አቬይላብል እንደሆናችሁ ለተማሪዎች ወይም ለወላጆች ታሳዩ ምን ይመጣላቸዋል? እናንተ ቼክድ ናችሁ፣ 6 አውት ኦፍ 6 ይላል። ኮምፕሌት አድርጋችኋል ፕሮፋይላችሁን። ስለዚህ እነዚህ ሴቲንጎች በሙሉ የአካውንት ሴቲንግ ላይ አቬይላቢሊቲ ካላንደር ላይ ያሉ ሴቲንጎች በሙሉ በማንኛውም ሰዓት አፕዴት ማድረግ የምትችሏቸው ናቸው። ወደ ሶስተኛው እንሂድ እና ሃው ቱ ዩዝ ቱልስ ኢፌክቲቭሊ የሚል አለ። ቱሎችን እንዴት ኢፌክቲቭሊ መጠቀም ትችላላችሁ የሚለውን የሚያሳያችሁ ነው የማሳያችሁ ቦታ ነው። ስለዚህ ዌብሳይታችን ላይ በዚህ እንደገባችሁ እዚህ ጋር የሚያመጣላችሁ ኮርስስ ይላል። ኮርስስ ማለት ኮርስ ክሬት ማድረግ ትችላላችሁ። እናንተ የሚመቻችሁን ኮርስ ክሬት ማድረግ የምትችሉበት ነው። ክሬት ካደረጋችሁ በኋላ ኮርሶቹ እዚህ ኮርስስ የሚለው ሊንክ ላይ አቬይላብል ይሆናሉ። ሌላው ግሩፕ ክላስ ነው። ግሩፕ ክላስ ማለት እኛ ፕላትፎርም ላይ ሁለት አይነት የክላስ ሴሽኖች አሉ። የግሩፕ ክላስ እና ኢንዲቪዥዋል ዋን ቱ ዋን ክላስ ማድረግ ትችላላችሁ። ግሩፕ ክላስ ላይ ከሆነ ልክ በዚህ መልኩ እናንተ ክሬት ያደረጋችኋቸው ለምሳሌ ሰለሞን ወልደ ዳዊት የሚል ግሩፕ ክላስ ክሬት አድርጓል። አፕሊኬሽን ኦፍ ፊዚክስ ኢን አዘር ፊልድ የሚል የ12ኛ ክፍል ግሩፕ ክላስ ክሬት አድርጓል። ይሄ ግሩፕ ክላስ ምንድነው ጥቅሙ? እስከ 8 ያሉ ተማሪዎችን በአንድ ጊዜ የምታስተምሩበት በአንድ ሴሽን። እዚህ ላይቭ ላይ ለምሳሌ ሚቲንግ ላይ ብዙ መምህራን ሆናችሁ እኔ ገለጻ እያደረኩላችሁ ነው አይደለ? ስለዚህ ይሄ የግሩፕ ልክ እንደ ግሩፕ ክላስ አድርጋችሁ አስቡት። ዋን ቱ ዋን ሲሆን ደግሞ አንድ ተማሪ ብቻ ቡክ አድርጓችሁ ለእናንተ ከፍሎ ከ400 ብር እስከ 1000 ብር ድረስ ያለውን ፕራይስ ከፍሎ እናንተን ቡክ የሚያደርግበት ነው። ስለዚህ ግሩፕ ክላስ ለተማሪውም ለአስተማሪውም አድቫንቴጅ ያለው ግሩፕ ክላስ እኛ ሰጀስት የምናደርጋችሁ ማለት ነው። ስለዚህ ግሩፕ ክላስ ላይ ምንድን ነው ለአስተማሪው አድቫንቴጁ ካለ አንደኛ አንድ ሰዓት ቡክ ቢደረግ በዛ አንድ ሰዓት ውስጥ 8 ተማሪዎችን የሚያስተምረው ይሄ ማለት የ8 ተማሪዎች ገቢ በአንድ ሰዓት ውስጥ ያገኛል። የ8 ተማሪዎች ክፍያ በአንድ ሰዓት ውስጥ ያገኛል። ገቢው የተሻለ ይሆናል። ነገር ግን አንድ ተማሪ በሚያስተምርበት አጭር ሰዓት ውስጥ ነገር ግን ፕራይሱ ይቀንሳል። ግሩፕ ክላስ ፕራይሱ ለምሳሌ አንድ ተማሪ ለአንድ ሰዓት በ600 ብር ቡክ ቢያደርጋችሁ ነገር ግን 8 ተማሪዎች በ250 ብር ለአንድ ሰዓት ቡክ ቢያደርጓችሁ ይሄ ነው ማለት ነው። ለተማሪዎች ዋጋው ይቀንስላቸዋል። ለአንድ ሰዓት በቅናሽ ዋጋ አስተማሪዎችን ቡክ አድርገው ግሩፕ ክላሶችን መማር ይችላሉ። ለአስተማሪዎች ደግሞ የተሻለ ገቢ ያመጣላቸዋል። ይሄ ግሩፕ ክላስ ማለት ነው። ሌላው ፋይንድ ኤ ቲቸር ነው። ፋይንድ ኤ ቲቸር ላይ የሚያስተምሩ መምህራንን የምናገኝበት ነው። ለምሳሌ ቢኒያም ነጋሽ ብሎ ይመጣል። ይሄ የአስተማሪው ፕሮፋይል ነው። ስለዚህ እናንተ ቅድም የሞላናቸው የፕሮፋይል ሴቲንግ ላይ የሞላናቸው ነገሮች በሙሉ ልክ በዚህ መልኩ የእናንተ ፕሮፋይል ላይ አቬይላብል ሆኖ ይመጣሉ ማለት ነው። ስለዚህ ፋይንድ ኤ ቲቸር ላይ ምንድነው መምህራንን የምናገኝበት መምህራንን ቡክ ለማድረግ የምናገኝበት ነው። ይሄ ለምሳሌ አባውት ላይ ወይም ባዮግራፊ ላይ የሞላነው ኢንፎርሜሽን በዚህ መልኩ እዚህ ጋር ይመጣል። ቲችስ የሚለው ደግሞ ሳብጀክት ላይ የሞላናቸው ነገሮች እዚህ ጋር ቲችስ ብሎ ይመጣል። ስፒክስ ደግሞ ላንጉጅ አይ ስፒክ ብሎ የሚናገሯቸው ሌኳል ሊሆን ይችላል እንግሊዝኛ ቋንቋዎች በዚህ መልኩ ይመጣሉ። ፕራይስ ላይ የሞላናቸው የሳብጀክቶቹ ፕራይሶች በዚህ መልኩ ይመጣሉ። ኤክስፒሪየንስ ላይ የሞላናቸው ለምሳሌ ቲቺንግ ሌቭል እነዚህ ነገሮች በሙሉ ይመጣሉ። ስለዚህ ይሄ ተማሪዎችና ወላጆች የሚያዩት ነገር ነው። ሌላው ቲቺንግ ኳሊፊኬሽን ኤክስፒሪየንስ ላይ የሞላችሁት ኢንፎርሜሽኖች ልክ በዚህ መልኩ እዚህ ጋር ይመጣሉ። አቬይላቢሊቲ ላይ የሞላችኋቸው ነገሮች ልክ በዚህ መልኩ ይመጣሉ። አሁን አካውንት ሴቲንግ ላይ የሞላነው ነገር አንዱ ምንድነው በፈር ታይም ነው ብያችኋለሁ።
በፈር ታይም ላይ እኔ 24 ሰዓት ብዬ ሰጀስት አድርጌያቸዋለሁ። ለምሳሌ እዚህ ጋር ቡክ ሊያደርግን ሲል ስሎት የለንም ብላችሁ ጥያቄ የሚፈጥርባችሁ ከሆነ በቀኑ ስሎት የለንም ከሆነ ምክንያቱም 24 ሰዓት ስላደረጋችሁት 24 ሰዓት ካረጋችሁት በዛ ቀን ቡክ ማድረግ አይችልም። ተማሪው መቼ ነው ቡክ የሚያደርግ የሚችለው ብያችኋለሁ። ኔክስት ዴይ ላይ ነው። ኔክስት ዴይ ላይ ቡክ ማድረግ ይችላል፣ ወይም ቀጣዩ ቀን ላይ ቡክ ማድረግ ይችላል። ይሄ እኔ አቬሌቢሊቲ ካላንደር ላይ ስላልሞላዋቸው ነው ሰዓቶቹ። ነገር ግን ኔክስት ዴይ ክሊክ ሲያደርግ የእናንተ አቬሌቢሊቲ ታይም በታይማችሁ መሰረት ሊስት ሆኖ ይመጣል። ስለዚህ አጠቃላይ ወላጆችና ተማሪዎች የሚያዩት የእናንተ ፕሮፋይል ይህን ይመስላል። ሌላው ወላጆችና ተማሪዎች በጥንቃቄ የሚመለከቱት ሬቲንግ እና ፊድባክ ነው። ሬቲንግ እና ፊድባክ ማለት ለምሳሌ ሴሽናችሁ ካለቀ በኋላ ክላሳችሁ ካለቀ በኋላ ሬቲንግ ይመጣል። እናንተ ምን አይነት ሴሽን ነበራችሁ? ተማሪው ሳቲስፋይድ ከሆነ ከ1 እስከ 5 ሬቲንግ አለው። ሬቲንግ ይሰጣችኋል። በጥንቃቄ መከታተል ያለባችሁ ሬቲንጋችሁ ሎው እንዳይሆን። ሬቲንጋችሁ ሎው ከሆነ በተማሪዎች እና በወላጆች ትረስትድ መሆናችሁ ይቀንሳል ማለት ነው። ምክንያቱም መጥፎ ባክግራውንድ ነበራችሁ፣ ከተማሪዎች ጋር መጥፎ ኮሚኒኬሽን ነበራችሁ የሚለውን ስለሚያሳይ። ለምሳሌ አቶ አብዲሳ ሚካኤል የሚል አስተማሪ አለ። ይሄ መምህር ሬቲንጉ ስንት ነው? 4.5 ነው። which is በጣም ጉድ ነው፣ አሪፍ ነው። 25 ክላሶች ነበሩት፣ 6 ተማሪዎች ነበሩት ማለት ነው። ይሄ አስተማሪ 7 ተማሪዎች ሬቲንግ ሰጥተውታል። ሬቲንግ የሰጡት ከ4.57 ይሄ አባውቱ ይመስላል። ሌላው የሚያዩት ፊድባክ ነው። ፊድባክ ላይ ለምሳሌ ሬቲንጉ ልክ ሪቪው በዚህ መልኩ ይቀመጣል። ቬሪ ጉድ ብሎ ሰጥቶታል። እዚህ ጋር ጉድ ቲቸር ይላል። ኢት ዋዝ ቬሪ ኢንተረስቲንግ ሴሽን። ልክ በዚህ መልኩ ኮሜንት ይሰጣቸዋል። ኮሜንት ስለሚሰጣችሁ ተማሪዎችና ወላጆች እነዚህ ነገሮች ስለሚከታተሉ በጣም በጥንቃቄ መሙላት አለባችሁ። ክላሳችሁ ካለቀ በኋላ ሬቲንጋችሁ ጥሩ ሊሆን ክላሳችሁን በጣም ፐርፌክትሊ መጨረስ አለባችሁ ማለት ነው። ሌላው አፕላይ ቱ ቲች ብላችሁ የተመዘገባችሁበት ነው። ሜሴጅ ላይ ከተማሪዎቻችሁ ጋር ቀጥታ ሜሴጅ የምትደራረጉበት ወይም ከሌሎች መምህራን ጋር ሜሴጅ የምትደራረጉበት ሜሴጅ የምትላላኩበት የሜሴጂንግ ቦታ ነው ማለት ነው። ይሄ ሜሴጂንግ በቀጥታ ለተማሪዎቻችሁ ልክ በዚህ መልኩ ሜሴጃችሁን ከጻፋችሁ በኋላ የምትልኩበት ቦታ ነው ማለት ነው። ኖቲፊኬሽን የሚደርሳችሁ ቦታ ነው። ለምሳሌ ኦርደር ካንስል የሚደረግ ከሆነ ሌሰን ቡክ የምትደረጉ ከሆነ እንደዚህ አይነት ኖቲፊኬሽኖች የሚደርሳችሁ ቦታ ማለት ነው። ስለዚህ እነዚህን ይመስላሉ። ሌላው ቱሎቹ ላይ የምንመለከተው ዳሽቦርድ ላይ ኮርስ ክሬት ማድረግ ከፈለጋችሁ ኮርሶቹን ክሬት ወይም የኮርሶቹን ሪሶርስ ማስገባት ከፈለጋችሁ ልክ በዚህ መልኩ አለ። ቡኪንግ ላይ እናየዋለን በመቀጠል። ሌላው ቡኪንግ ላይ ያሉ ግሩፕ ክላሶች ላይ ለምሳሌ ግሩፕ ክላሶችን ክሬት ማድረግ ከፈለጋችሁ ልክ በዚህ መልኩ አድ ክላስ ብላችሁ ግሩፕ ክላሶችን ክሬት ማድረግ ትችላላችሁ። ሌሎችም አሉ። ሌላው ዳሽቦርድ ላይ የምትመለከቱት ለምሳሌ ቶታል አርኒንጋችሁ ቶታል የሰራችሁት ብር ማለት ነው። ሌላው ዋሌት ባላንሳችሁ ምን ይመስላል የሚለውን ሴልስ ስታቲክሳችሁን እዚህ ጋር ሰርች እያደረጋችሁ ዲስ ዊክ የሚለውን በሙሉ ሰርች አድርጋችሁ ትመለከታላችሁ። ሌላው ሃው ቱ ቼክ ኢፍ ዩ አር ቡክድ ቡክ የምትደረጉ ከሆነ እንዴት ቼክ ማድረግ ትችላላችሁ የሚለው ቡክ የምትደረጉ ከሆነ ወላጆች ወይም ተማሪዎች እናንተ ቡክ የሚያደርጉ ከሆነ እንዴት መመልከት ትችላላችሁ፣ እንዴት ማየት ትችላላችሁ የሚለውን እናያለን። ስለዚህ እሱን የምታዩት እዚህ ጋር ቡኪንግ የሚለው ስር ሌሰንስ ብላችሁ ገብታችሁ እዚህ ጋር ሌሰንስ ስር ይመጣላችኋል ማለት ነው። ስለዚህ ሌሰን ስር ነው የምታዩት እናንተ ተማሪዎች ወይም ወላጆች ቡክ የሚያደርጓችሁ ከሆነ ሌሰን ስር ታያላችሁ። ሌሰናችሁ ስር እዚህ ጋር ምን ይመጣል? እዚህ ጋር ማኔጅ ሌሰን ይላችኋል። ለምሳሌ ኦል ሌሰኖች ናቸው። አንስኬጁልድ ከሆነ ስኬጁልድ ከሆነ ኮምፕሌትድ ከሆነ ያለቀ ከሆነ ወይም ካንስል የሆነ ከሆነ ልክ በዚህ መልኩ ይመጣላችኋል። ለምሳሌ እኔ በካላንደር ሰርች አድርጌ ከዚህ በፊት የነበሩትን ሌሰኖች ማውጣት ትችላላችሁ ማለት ነው። ለምሳሌ እኔ ከዚህ በፊት ሴሽኖች ነበሩኝ፣ የክላስ ሴሽኖች ነበሩኝ። ሰርች አድርጋችሁ ማውጣት ትችላላችሁ። ለምሳሌ ጀነራል ሳይንስ የሚል ግሬድ 1 አውት ኦፍ 4 ሴሽን ነበረኝ፣ አልቋል። ሴሽኑ አልቋል፣ ኮምፕሌትድ ሆኗል። ፕሌይባክ ማየት ይችላሉ፣ እናንተ ማየት ትችላላችሁ፣ ወላጆችን ማየት ይችላሉ ማለት ነው። ይሄ ማለት ፕሌይባክ ማለት የእናንተ ክላሳችሁ በምታስተምሩበት ጊዜ ሪከርድ ተደርጎ ለተማሪው ለ1 ወር ያህል ወይም ለ30 ቀን ያህል ይሄ ፕሌይባክ ይቆያል። ስለዚህ
ፕሌይባካችሁን በዚህ መልኩ የነበሯችሁ ክላሶች ካሉ ፕሌይባካችሁን በዚህ መልኩ ማየት ትችላላችሁ። አጠቃላይ ያለው ነገር ይህን ይመስላል። ስለ ቡኪንግ ሌሰን ላይ ቡክ ስትደረጉ ሌላው እርሊ የሆኑ አቬሌብል ታይሞች በቀይ ሆነው እዚህ ጋር የለም፣ በቀይ ሆነው ይመጣሉ። ቪዲዮዎች እየተዘጋጁ ነው፣ ሰፖርት ቪዲዮዎች። እነዚህ ነገሮች ቨርቹዋል ዋይት ቦርድን ያካተቱ አጠቃላይ ቪዲዮዎች እየተሰሩ ነው። እነሱ ቪዲዮዎች እንዳለቁ ዩቲዩብ ላይ ይለቀቃሉ። ስለዚህ ዩቲዩብ ላይ እነሱ ነገሮች መመልከት ትችላላችሁ። ጥያቄዎች ካላችሁ የጥያቄና ሰዓት ይኖራል። አንዳችሁን ሬዝ አድርጉና እኔ አንሚዩት እያረኳችሁ ጥያቄዎችን መጠየቅ ትችላላችሁ ማለት ነው። እሺ ዮሴፍ ሀብታሙ ጥያቄውን መጠየቅ ትችላለህ። ዮሴፍ ሀብታሙ አንሚዩት አድርግና አንድ ሰው ብቻ አንሚዩት አድርግ። እሺ ይሰማል? ይሰማል። አዎ ቀጥል። ይሰማል። አመሰግናለሁ እድሉ ስለተሰጠኝ። አንድ ጥያቄ ነው መጠየቅ የፈለግኩት። እሺ እሱም ጥያቄ ምንድነው፣ ሌሰኖችን ቀድመን አፕሎድ እናደርጋለን ወይስ አናደርግም? ሌሰን ለምሳሌ እኔ ራሴን ልውሰድልህና ጂኦግራፊ ነው የማስተምረው። ኦኬ ስለዚህ ከ9 እስከ 12 ባለው ግሬድ ውስጥ ነው ያለሁት። በዛ ውስጥ አሁን የማስተምራቸው ሌሰኖች ቀድሜ መጫን አለብኝ እንደ ወላጆች እኔን እንዲመርጡኝ፣ ወይስ ከመረጡኝ በኋላ ነው ሌሰን የማዘጋጀው? አመሰግናለሁ። ኦኬ እሺ ሚውት አድርግና ጥያቄዎችን መልስ። ሌሰን ጋር ተያይዞ ሀብታም የጠየቀው ምንድን ነው፣ ሌሰኖችን ራሴ ክሬት ማድረግ አለብኝ ወይ ወላጆች እንዲያገኙኝ ወይም ሌሰን አፕሎድ የሚደረግ ነገር ነው ወይ የሚል ጥያቄ የጠየቀው። እዚህ ላይ ምንድን ነው ሌሰን ማለት ተማሪዎች ናቸው ቡክ የሚያደርጓችሁ። ቡክ ስትደረጉ የሚኖራችሁ የክላስ ሩም ነው ሌሰን ማለት። አድ የምታደርጉት እናንተ ክሬት ልታደርጉት የምትችሉት የመጀመሪያው ግሩፕ ክላስ ነው። እንደነገርኳችሁ ቅድም ግሩፕ ክላስ ክሬት ማድረግ ትችላላችሁ። እስከ 8 ያሉ ተማሪዎችን የሚቀበል የሚያስተምር ግሩፕ ክሬት ማድረግ ትችላላችሁ። እዛ ግሩፕ ውስጥ እንደ ግሩፕ ክላስ ይመጣል የኛ ፕላትፎርም ላይ። እናንተ ክሬት ካደረጋችሁ እሱን ክሬት ለማድረግ እዚህ ጋር ግሩፕ ክላስ ብላችሁ ትመጡና ክሬት ማድረግ ትችላላችሁ እንጂ ሌሰን ክሬት ማድረግ አትችሉም። ነገር ግን ሌሰን ፕላን ማዘጋጀት ትችላላችሁ። ልክ በዚህ መልኩ እንዳለው ሌሰን ፕላን ማዘጋጀት ትችላላችሁ። ሌላው ኮርስ ክሬት ማድረግ ትችላላችሁ። ለምሳሌ ኮርሳቸው ጂኦግራፊ ከሆነ ጂኦግራፊ ኮርስን እዚህ ጋር ልክ ኤክሴል ቤዚክ ፎር ቢግነር የሚል ኮርስ ለምሳሌ እኔ ክሬት አድርጌ ነበረ። ይሄ ኮርስ ምንድን ነው? ኮርሱን ክሬት ማድረግ ትችላላችሁ። ይሄ ኮርስ ልክ እንደ ኮርስ አቬሌብል ይሆናል፣ ግን እንደ ሌሰን አለ። ልክ እንደ ኮርስ አቬሌብል ይሆናል። ሌሰን ክሬት ማድረግ አትችሉም። ሌሰን ክሬት ማድረግ አትችሉም። ሌሰናችሁ የሚመጣው ተማሪዎች ወይም ወላጆች ቡክ ካደረጓችሁ ሌሰን የሚለው ስር ይመጣላችኋል ማለት ነው። ሌላ ጥያቄ ያለው ካለ? ኦኬ እሺ ሰናይት ጌታሁን። እሺ አመሰግናለሁ። ይሰማል አይደል? አዎ ይሰማል። ኦኬ የኔም ከኮርስ ጋር የተያያዘ ነው። አሁን ለምሳሌ እኔ ኢኮኖሚክስ ነው አሳይን ያደረኩት ለማስተማር የተዘጋጀ፣ ግን አሁን ኖርማሊ በቱቶሪያል ሴሽን ስናየው ትራዲሽናሊ በነበረው ኮንቴክስት ሙሉን ሴሚስተር አንድ ተማሪ ልንይዝ እንችላለን፣ ኦር አመቱን ሙሉ አይደለም። አመቱን ሙሉ የምናስተምረው ኮንተንት ደግሞ ይለያያል። አሁን በዴስክ ቱቶሪያል ኮንቴክስት ደግሞ ለምሳሌ ቲዮሪ ኦፍ ፕሮዳክሽን ብቻ ወይም ደግሞ ኮንሱመር ቢሄቪየር ብቻ፣ እንዴት ነው ሙሉ የኢኮኖሚክስ ኮር ሳብጀክቶችን ወይም ደግሞ ኮንተንቶችን ነው ወይስ ደግሞ ስፔሲፊክ እንደ ተማሪው ኒድ ነው? እንዴት ነው እሱ? ኦኬ ጨርሰሻል? ያ መልካም። እዚህ ሚዩት አድርጊና ጊዜ እንመለከተዋለን። አንድ ጊዜ ጠብቁኝ። እሺ ስለዚህ አጠቃላይ ከትራዲሽናል የቱቶሪንግ ነገር ጋር አገናኝታ ነው ሰናይት የጠየቀችን። ስለዚህ
ለምሳሌ ኢኮኖሚክስ እኔ ባስተምር ይሄ ቀጣይነት ያለው ነገር ነው። እንዴት ነው ተማሪዎች ቡክ የሚያደርጉኝ የሚለው ነው። ይሄ እንደ ተማሪዎቹና እንደናንተ ኮሚኒኬሽን ይወሰናል። ለምሳሌ ቡክ የሚደረገው ለአንድ ሰዓት ያህል ርዝማኔ ነው ብያችኋለሁ። ይሄ ማለት ግን ሪከሪንግ ሊሆን ይችላል። ይሄ ማለት ቀድማችሁ ከተማሪው ጋር ኮሚኒኬሽን እንደ ተማሪው ፍላጎት እንደፈለገ ሙሉ ኮርሱ ሊሆን ይችላል። ወይም ይሄ ቡክ ሲያደርጉ ቀጣይነት ያለው ነገር ሊያስተምሩ ይችላሉ። ይሄ ማለት ለምሳሌ እዚህ ጋር እንደምትመለከቱት ቡክ ላደርግ ስገባ ለምሳሌ አቶ ቢኒያምን እዚህ ጋር ቡክ ብዬ ስገባ ምን ያመጣልኛል? ኮርሱን እዚህ ጋር ያመጣልኛል። የጊዜ ርዝማኔውን እዚህ ጋር ያመጣልኛል። ሌላው ሪከሪንግ የሚላል ሪከሪንግ ባይ ማለት ክላሱ ለምን ያህል ጊዜ ሪፒት እያደረገ ይቆያል የሚለው ሪፒት ኦን ኤቭሪ 4 ዊክ ይላል። ስለዚህ ይሄ ክላሱን ልትጨምሩት ይችላሉ። ይሄ ክላሱን ሲጨምሩት ፕራይሱም ልክ እንደዛው ይጨምራል። ስለዚህ ቀድማችሁ ተማሪዎችም ሊሆን ይችላል ወይም ወላጆች ቡክ ሲያደርጉ ኮሚኒኬት ታደርጋላችሁ። ለምሳሌ ቢዝነስ ማኔጅመንት ከሆነ ሜሴጅ ላይ እዛው ላይ ልካችሁላቸው ለተማሪዎች ወይም ለወላጆች ክላሱ ምን ያህል ጊዜ እንደሚቆይ እነዚህ አይነት ነገሮችን ቀጣይነት የሚኖረውም ከሆነ ኮሚኒኬት አድርጋችሁ ሞር ፍሌክሰብል ነው። ይህም ማለት በተማሪው ፍላጎት መሰረት እናንተ ማስተማር ትችላላችሁ። ሪከሪንግ ለምሳሌ 10 ክላሶች ቢኖር 6000 ብር ከፍሎ አንድ ጊዜ 10 ክላሶችን መግዛት ይችላል ማለት ነው። ለምሳሌ ባሳያችሁ ቀኑን ይመጣል። ከዛ ቀኑን ይመጣል 10 ክላሱ የሚደጋገመው ሐሙስ ሁል ጊዜ ማታ የምታስተምሩት ከሆነ ሐሙስ ለ10 ቀን ያህል ቡክ ማድረግ ይችላል። 10 ሌሰኖችን ማለት ነው። 10 ሌሰን ቱ ቢ ስኬጁል ይላል። ስሎቱ ልክ በዚህ መልኩ ስሎቱን እኔ ስላልሞላሁት ነው። አቬይላቢሊቲ ስሎታችሁ ላይ አስተካክሉና ሰዓቱን ይመርጣል። ሰዓቱን ከመረጠ በኋላ ኔክስት ብሎ ቡክ ያደርጓል። ስሎታችሁን ካላስተካከላችሁ እዚህ ጋር እንደምታዩት ቡክ አያደርጓችሁም። ስለዚህ ፕሮፋይላችሁ ላይ ስሎታችሁን ጊዜም ማስተካከላችሁ እርግጠኛ አድርጉ። እየተመለሰ ይመስለኛል። ካልተመለሰልሽ አንድ ጊዜ አንሚዩት አድርጊና እንስማሽ ጥያቄዎች ካሉሽ። ሰናይት አዎ፣ አይ ሞስትሊ ብለኸዋል። ግን የኮርስ አፕሎድ ስናደርግ ወይም ደግሞ በግሩፕ ከሆነ ቅድም እንደገለጻችሁ ያው በሴሽን ከፋፍዬ እኔ እዛ ተማሪዎቹ ፍላጎት ካላቸው ያን ቡክ እንዲያደርጉ አቬይላቢሊቲ የማሳየት ነው እንደገባኝ ከሆነ። ከዚሁ ግን በተጨማሪ ሪሌትድ የሆነ አሁን የምትናገሯቸውን ነገሮች ወይም ደግሞ በፒዲኤፍ ኦር ኦዲዮ ኦር ዋቴቨር ፎርም አፕሎድ ቢደረግ እኛ እያየን ማስተካከል እንድንችል ሶዛት ተማሪዎች እኛ ቡክ ማድረግ እንዲጀምሩ ነው። አመሰግናለሁ በጣም። ስለዚህ ያለው ምንድነው ኮርሶቹን አድ ማድረግ ትችላለሽ፣ ሌሰኖቹንም አድ ማድረግ ትችላለሽ። እነሱን ስታደርጊ ግን መጠንቀቅ ያለብሽ ከተማሪዎች ጋር ኮሚኒኬት ማድረግ ነው። ይሄ ፍሌክሲብል ስለሆነ ከተማሪዎች ጋር ኮሚኒኬት አድርገሽ ቡክ እንድትደረጊ ያስችልሻል። እነዚህ ሰፖርቲቭ ቪዲዮዎች እየተዘጋጁ ነው፣ ኤዲት እየተደረጉ ስለሆነ ነው። ስለዚህ አጠቃላይ አሁን ያየናቸውን ሴቲንጎች እንዴት ማስተካከል ትችላላችሁ የሚለው ሰፖርቲቭ ቪዲዮ አጠቃላይ ስክሪን ሪከርድ የተደረገ ተዘጋጅቷል። እሱ በሚቀጥሉት ጊዜያት ውስጥ ዩቲዩብ ላይ ይለቀቅላችኋል። እነሱን እያያችሁ ማስተካከል ትችላላችሁ። እንደገለጽኩላችሁ ከሆነ ፕራዮሪቲ መስጠት ያለባችሁ ቡክ ስትደረጉ ቀድማችሁ ከተማሪው ወይም ከተማሪው ወላጅ ጋር ኮሚኒኬት አድርጉ። ምን እንደምታስተምሩ፣ ተማሪው ምን እንደሚጠብቅ፣ እነዚህ ነገሮች ኮሚኒኬት አድርጉ። ጌታሁን መጠየቅ ትችላለህ። ኦኬ፣ አመሰግናለሁ። ያው አፕሪሼት አደርጋለሁ ይሄንን ለተማሪም ለመምህርም ለሁሉም ለወላጅም እድል ስለፈጠራችሁ በጣም አፕሪሼት ማደርገው። ይሄንን ብዬ እንግዲህ ብዙዎች ኖርማሊ አንስተውታል፣ ግን አንዳንድ ጊዜ የእናንተ ጋር ይሆን ከኔ ጋር ይሆን በእኔ በኩል በባለፈው ሎግዲን ሁኜ ኖርማሊ እንትኑ ሞልቼው ነበር ሁሉንም ማለት ነው። ፎርማሊቲውን አሟልቼ አስገብቼው ነበር እና ሎግዲን አስ ቲቸር ሚል እና ከአቬይላቢሊቲን ሁላ ከተሟላ በኋላ አሁን ትናንት አጋጣሚ ገብቼ ሳይሆን እንደገና ወደ አስ ለርነር ሚል ነው እንትኑ የመጣውና ይሄ ምን ኬዝ እንደሆነ ኢንዲቪጁዋል ሊሆን ይችላል፣ የኔ የግሌ ሊሆን ይችላል ሀሳቡ። አንዱ እሱ ነው። ሁለተኛው ይሄ አቬይላቢሊቲ እና የጉግል ካሌንደር ጋር ያለው እንትኑ ምንድነው? ጉግል ካሌንደር ከፒሲ ጋር ኢንስቶል ካልሆነ አይሰራም ወይስ ይሰራል የሚል ኤክስፐርት ስላለብኝ ብዬ ነው መሀል ላይ። ሶስተኛው ጥያቄ እንደ ከተሞክሮ አንጻር ቤስት ፕራክቲስ ስለጀመራችሁ ስራው እናንተ
ቤስት ፕራክቲስ እንዲህ ቢሆን የምትሉት ቅድም ለምሳሌ አሁን በግሩፕ ያለው በእንትኑ ለመመረም ለተማሪም የገለጸው እንትን አለ። ሰዓት አንጻር ደግሞ ከስንት ሰዓት እስከ ስንት ሰዓት ብዙ ጊዜ ወላጆችም ሆነ ተማሪዎች እንትን የሚያደርጉት የሚለውን ትንሽ እንትን ብታደርገው ገለጻ ብታደርገው አመሰግናለሁ። ተሰምቷችኋል አይደል? ሰምተናል። ሚዩት አድርገናል። እሺ፣ ስለዚህ እሱ ምንድነው እናመሰግናለን። በመጀመሪያ አንተ አሁን አሴ ቲቸር አሴ ለርነር ቀየረብኝ ያልከው፣ ስለዚህ አሴ ለርነር ላይ እዚህ ጋር ልክ ፕላትፎርማችሁ ላይ እንደገባችሁ ዳሽቦርዳችሁ ላይ እዚህ ጋር የምትመጣለች ልክ ፕሮፋይላችሁ ላይ ሆቨር ስታደርጉ ስዊች ቱ ለርነር ፕሮፋይል ይላል። ስለዚህ ሳይን አፕ አድርጋችሁ ስትገቡ ባይ ዲፎልት እንደ ተማሪ ነው የሚያያቸው የኛ ፕላትፎርም። ስለዚህ ሳይን አፕ አድርጋችሁ ልክ እንደገባችሁ እንደ ተማሪም እንደ አስተማሪም ፕላትፎርሙ ላይ አቬሌብል መሆን ትችላላችሁ ማለት ነው። ለምሳሌ ስለዚህ ስዊች ቱ ለርነር ፕሮፋይል ካላችሁት እዚህ ጋር ምን ያመጣላችኋል? ወደ ተማሪ ፕሮፋይል ይቀይርባችኋል። ስለዚህ የቲቸር ሴቲንጎች አይኖሩም፣ ከለሪንግም ዩአይም ቼንጅ ይኖራል። ስለዚህ ሁልጊዜም እንደዚህ የሚያመጣባችሁ ከሆነ ምንድነው ማድረግ ያለባችሁ? እዚች የፕሮፋይላችሁ ላይ ትመጡና ሆቨር ስታደርጉት ስዊች ቱ ቲቸር ፕሮፋይል የሚል ይመጣላችኋል በኦሬንጅ መልኩ። ስለዚህ እሷን ክሊክ አድርጋችሁ ወደ ቲቸር ዳሽቦርዳችሁ መመለስ ትችላላችሁ። የቲቸር ሴቲንጎችንም ልክ በዚህ መልኩ ማግኘት ትችላላችሁ። ለዛ ነው ያንተ የቀየረብህ። ሌላው ቤስት ፕራክቲሶች እነሱ ነገሮች ኮንቴንቶቹ ወደፊት ይዘጋጃሉ፣ ቴሌግራምም ላይ ፖስት ይደረጋሉ። ስለዚህ እሱም ላይ የበለጠ እንሰራለን። እናመሰግናለን ጌታውን ሰጀስት ላረከንም። ሌላ ጥያቄ ሰናይ ጠይቃለች። እሺ ሌላ ጥያቄዎች ካላችሁ እጃችሁን እሱና እሺ ህሊና እሺ አመሰግናለሁ። በመጀመሪያ ፕላትፎርሙ ተማሪና መምህራንን የሚያገናኝ ስለሆነ በጣም አሪፍ ፕላትፎርም ነው። ለሀገራችንም አይ ቲንክ የመጀመሪያው መሰለኝ እና ፕላትፎርሙን ማድነቅ እፈልጋለሁ። ጥያቄ ምንድነው ማለት የቲቸሮችን ፕሮፋይል በምናይበት ጊዜ ፕራይስ ላይ ከ100 ብር 200 ብር የሚሉ ፕራይሶች አሉና እንዴት ነው እነዛን ሴት ማድረግ የቻሉት? ሚኒመም 400 ብር ነው ስላላችሁ ማለት ነው። ሁለተኛው ደግሞ ጥያቄ ፕላትፎርሙ እንዴት ነው የሚያተርፈው? ማለት ምን ያክል ነው? አይ ሚን ትርፉን መሰረት አድርገን ዋጋ ፕራይሲንግ እንድናስገባ ከዛ አንጻር ነው። አመሰግናለሁ። እሺ ህሊና በጣም እናመሰግናለን። አዎ ልክ ነሽ። ይሄ የመጀመሪያው ፕላትፎርም ነው እንደ ሀገር ተማሪዎችና መምህራንን የሚያገናኝ፣ ተማሪዎችንም ችግር የመምህራንም ችግር ይፈታን ብለን ስላሰብን ነው ለዚህ ፕላትፎርም የመጣ ነው። ፕራይስ ጋር ተያይዞ የጠየቅሽው ጥያቄ ምንድን ነው? ፕራይስ ላይ 100 ብር ያሳያል። እናንተ ግን ያስቀመጣችሁት ፕራይስ ላይ ሚኒመም 400 ማክሲመም 1000 ብር ነው። ይሄ እንዴት ነው? ለምሳሌ እዚህ ጋር ሚኒመም 400 ብለናል ፕራይስ ላይ፣ ነገር ግን አቶ ቢኒያም ላይ 300 ብር ያሳያል እዚህ ጋር አይደለ? 300 ብር የሚያሳይበት ምክንያት ምንድነው? ሚኒመም ነው እዚህ ጋር የሚቀመጠው ሚኒመም ሃወርሊ ሚኒመም የማስተማሪያ ጊዜ ነው። ይሄ ማለት ለምሳሌ አቶ ቢኒያም ነጋሽ ፕሮፋይላቸው ላይ በእኔ ላሳያችሁ እና ለምሳሌ አካውንት ሴቲንግ ላይ ፕራይስ ነው ብለናል አይደለ? ስለዚህ እዚህ ጋር የሚያስቀምጠው የጊዜ ርዝማኔው ነው። ይሄ ማለት ለምሳሌ ሚኒመም እኔ ቼክ ያደረኩት 30 ደቂቃ ከሆነ ሚኒመም 30 ደቂቃ ጀምሮ ተማሪዎች ቡክ ማድረግ ይችላሉ። ማክሲመም ሃውርሊ ፕራይሳችን 600 ብር ነው እስከ 600 ብር። ስለዚህ ከ300 ብር እስከ 600 ብር ድረስ ተማሪዎች ቡክ ማድረግ ይችላሉ የሚለው ነው የሚያሳየው እንጂ እናንተ ፕራይሲንግ ስሎት ላይ ያስገባችሁት 300 ብር ነው ማለት አይደለም። ለምሳሌ ሚኒመም የመረጣችሁት 45 ደቂቃ ከነበረ እዛ ፕሮፋይላችሁ ላይ ስንትና ስንት ነው የሚያሳየው? 450 እና 600 ነው የሚያሳየው። ስለዚህ ሚኒመም ሰዓት የምታስተምሩበትና ማክሲመም ሰዓት የምታስተምሩትን ፕራይስ ነው ፕሮፋይላችሁ ላይ የሚያሳየው። ሚኒመም 15 ደቂቃ ከሆነ 150 ነው የሚያሳየው። ሚኒመም ሁል ጊዜም 1 ሰዓት ከሆነ ግን የሃውርሊ ፕራይሳችሁን ብቻ ፕሮፋይል ላይ ያሳያል። ስለዚህ አጠቃላይ ይሄ ያለው ምንድነው ፕራይሱ የሚያሳየው ፕሮፋይል ላይ ሚኒመም የምታስተምሩት የጊዜ ርዝማኔና ማክሲመም የምታስተምሩት የጊዜ ርዝማኔ
ባስገባችሁት የሃውርሊ ፕራይስ መሰረት እዚህ ጋር ሃውርሊ ፕራይሳችሁን አስገብታችኋል 600 ብላችሁ ይሄ ሲስተሙ ከሃውርሊ ፕራይሳችሁ ላይ ካልኩሌት አድርጎ በጊዜ ርዝማኔው መሰረት ፕሮፋይላችሁ ላይ የሚያስቀምጥበት ነው ማለት ነው። ሌላው ከትርፍ ጋር ተያይዞ ነው የጠየቅሽው። ትርፍ ጋር ተያይዞ ያለው ጥያቄ አግሪመንት ላይ ሙሉ ተቀምጧል። አግሪመንት ላይ ምን ያህል ፐርሰንት እንደሚቀነስባችሁ ልክ ከዚህ ጋር የተያያዙ መረጃዎች ሙሉ ዲቴል እዛ ላይ ተቀምጧል። አግሪመንቱን አንብባችሁ ሜቢ አፕሩቭ ተደርጋችሁ አድሚኖች አግሪመንት የላኩላችሁ መምህራን ካላችሁ አይታችሁታል። አግሪመንቱን ያላካችሁም ያልተላከላችሁም ካላችሁ ሜቢ የሚጎላችሁ ነገር ስለሚኖር ነው። ስለዚህ አፕሩቭ ስትደረጉ ነው አግሪመንት የሚላክላችሁ። አፕሩቭ ስትደረጉ ነው አግሪመንት የሚላክላችሁ። ስለዚህ አግሪመንቱ ላይ ሙሉ መረጃው ተቀምጧል። በዛ መሰረት የክፍያ ብራችሁን ማስገባት ትችላላችሁ ማለት ነው። ይሄን ይመስላል። የተመለሰልሽ ይመስለኛል። ሌላ ጥያቄ አንዳችሁን ሬዝ አድርጉና ከዚህ በፊት ጥያቄ ጠይቃችሁ ከሆነ ሃንዳችሁን ሎወር ማድረግ አለባችሁ የጠየቃችሁ ሰዎች። እሺ ሚስተር አራጋው። እሺ ሰላም፣ እንዴት ናችሁ? እግዚአብሔር ይመስገን። እንትን ነበረ ላይክ እንዴት ነው አካውንቱን ከፍቻለሁ ምናምን እና አሁን እንደውም ከ3 ቀን 4 ቀን በፊት በስልክ ቴክስት ልካችሁልኝ ነበረ ሲቪ ምናምን ማስገባት አለብሽ የቀረ ነገር አለ ብላችሁኝ እና ሎጊን ለማለት ኖርማል ዌብሳይቱ ላይ ገብቼ ሎጊን ለማለት ስል ኢንቫሊድ ክሬዴንሻል ነው የሚለኝ። ምንም ሎጊን አያደርግልኝም ማለት ኢሜይሌን አስገብቼ ፓስወርዴን አስገብቼ ስገባ እንትን አይልም ሎጊን አያደርግም እና እሱ የምን ችግር ነው? ሎጊን ነው የማያደርግልሽ ወደ ፕሮፋይልሽ? ምንም ወደ ፕሮፋይል ጭራሽ አይገባም። ኢንቫሊድ ክሬዴንሻል ነው ምናምን የሚል ከፈለግ ስክሪንሻት አድርጌ ልክልሃለሁ እና እንደውም በስልክ ቁጥራችሁ ላይክ አስገቢ የቀረ ነገር አለ ምናምን ብላችሁ ስለነበረ በስልክ ቁጥሩ ልኬ ነበር ቴክስት እና ቴክስቱ አልተመለሰም። በእርግጥ ያው ቢዚም ስለምትሆኑ ሊሆን ይችላል ግን ጭራሽ ሎጊን አይልም በቃ። ኦኬ እሺ። ስለዚህ እንትን ልከውልሽ ነበር አድሚኖች ኖቲፊኬሽን፣ ለምሳሌ ያላሟላሹ ዶክመንት ካለ እንደዚህ አይነት ነገር? እና አሟይ ብለውኝ ልከውልኝ እኮ ልገባ ስል ላይክ ኢሜይሌ ፓስወርድ አስገብቼ ሎጊን ልስል ጭራሽ ሎጊን አይልም። እሺ ስምሽ ማን ነው? ወይ ደግሞ እንደዚህ እናድርግ፣ ቴሌግራም ግሩፕ ላይ ያለሽ አይደለ? አለው። በቃ ቴሌግራም ግሩፕ ላይ ሂጂና ጠይቂያቸው፣ የኛ አይቲ ቲሞች ይመልሱልሻል። እሺ አመሰግናለሁ። ሌላ ጥያቄዎች ካላችሁ እሺ። ያፌት ሀብታሙ። እሺ ያፌት ሀብታሙ መጠየቅ ትችላለህ። እሺ ይሰማል? አዎ ይሰማል። አመሰግናለሁ። በድጋሚ መጣሁኝ። ከእሷ ጋር ተመሳሳይ ጥያቄ ስላለኝ ነው። እሺ ምንድነው እዚህ ፕላትፎርሙ ላይ እሷ እንዳላቸው አካውንት አስገቡ፣ የናሽናል አይዲ አስገቡ የሚል ቴክስት እኔም ደርሶኝ ነበርና ከዚህ ጋር በተያያዘ ለማስገባት ፕላትፎርሙ ላይ የፈቀደልኝ ነገር የለም። ፕላትፎርሙ የት ጋር ነው ልናገኘው የምንችለው? እንዴት ነው ማስገባት የምንችለው? ምክንያቱም እንደኔ አረዳድ ትምህርቱን ከሰጠን በኋላ ህጉም ላይ እንደፈረም ነው ያስተማርንበት ገንዘብ ወደ አካውንታችን ይገባልና ያን እንችለው በናሽናል አይዲ እና በንግድ ባንክ አካውንት ነው የሚል ነገር ስላለ እሱ ላይ ትንሽ ብሪፍ ብታረገኝ ነው። አመሰግናለሁ። እሺ ናሽናል አይዲ እና ከፐርሰናል ኢንፎርሜሽኖች ጋር አፕላይ ስታደርጉ ተያያዥነት ያላቸው መረጃዎች ያላስገባችሁ ካላችሁ አፕላይ ስታደርጉ የሚጎላችሁን ኢንፎርሜሽን እና አይቲዎች ይሄ ይጎላል አፕሩቭ ያደርጓችሁ ሲሉ የሚቀር ኢንፎርሜሽን ስለሚኖር ይሄ ይጎላል ብለው ካንስል ያደርጉባችኋል። ካንስል ሲያደርጉባችሁ መጀመሪያ በተመዘገባችሁበት ኢሜል ትሄዱና ሪሰሚት ነው የምታደርጉት። ሪሰሚት ታስገባላችሁ። ስለዚህ ሪሰሚት ብላችሁ ስትሄዱ አፕሩቭ ካልተደረጋችሁ ሪሰሚት ላይ ማስገባት እንድትችሉ ያደርጋችኋል ማለት ነው። ሪሰሚቱ እምቢ ካላችሁ ምንድነው የምታደርጉት? ቴሌግራም ላይ ትሄዱና ትጠይቃላችሁ። ቴሌግራም ላይ ያሉት የኛ አይቲ ቲሞች ይመልሱባችኋል ማለት ነው። እሺ ሌላ ጥያቄዎች ካላችሁ እንቀበልና እሺ እንደገና ታደሰ
ይሰማል። ይቀጥል። የኔ ጥያቄ ምንድን ነው? እዚህ ፕላትፎርም ላይ ሁላችንም ጆይን ካደረግን በኋላ ሰሌክቲቪቲ ማለት ተማሪዎች ብቻ ናቸው እኛን ሰሌክት ማድረግ ወይንስ ፕላትፎርም አካሎች ወይም ፕላትፎርሙን ማኔጅ የሚያደርጉ አካላቶች ናቸው እኛን ወደ ለርኒንግ ፕሮሰስ ሊያስገቡን የሚችሉ? ማንም ተማሪ እኛም ወይም ለሰሜንትን ካላስቀመጠ ማስተማር አንችልም። እንዴት ነው ማግኘት? እሺ እናመሰግናለን አቶ እንግዳ። የጠየቀው ጥያቄ እኛንን ተማሪዎችን ኮሚኒኬት አድርገን ቡክ የምናደርጋቸው ወይስ ተማሪዎች ናቸው እኛን ኮሚኒኬት አድርገው ቡክ የሚያደርጉ? እንዴት ነው ተማሪዎችን ማግኘት የምንችለው የሚለው? ይሄ ተማሪዎች ናቸው እናንተን ቡክ ማድረግ የሚችሉት። ተማሪዎች ወይም ወላጆች እኛ ፕላትፎርም ላይ መጥተው ተማሪዎች ናቸው እንጂ ወደ እናንተ የሚመጡት እናንተ ወደ ተማሪዎች አትሄዱም፣ ወይም እኛ ለእናንተ ተማሪዎችን አናቀርብላችሁ። ምንድን ነው የሚሆነው? የእኛ ፕላትፎርም ላይ እንደ አስጠኚ እንደ አስተማሪ አቬሌብል ትሆናላችሁ። አቬሌብል ከሆናችሁ በኋላ አስተማሪዎች ወይም ወላጆች ሳይን አፕ አድርገው እንደ ለርነር በእናንተ ፕሮፋይል አይደለም፣ በቲቸር ፕሮፋይል አይደለም፣ ሁለት ፕሮፋይል ነው። ቅድም አሳይቻችኋለሁ። እንደ ለርነር ጆይን አድርገው አስተማሪዎችን የእናንተን ፕሮፋይል ያያሉ፣ እናንተን ቡክ ያደርጋሉ፣ ለእናንተ ይከፍላሉ ማለት ነው። ስለዚህ እናንተ አይደላችሁም ወደ ተማሪዎች የምትሄዱት፣ ተማሪዎች ናቸው ወደ እናንተ የሚመጡት ማለት ነው። እሺ፣ ስለዚህ አጠቃላይ ያለው ነገር ይህን ይመስላል። እናንተም የእናንተን ዩዘርኔም ስለ ዴስክ ለተማሪዎች ወይም ለወላጆች መላክ፣ ተማሪዎችን ወደዚህ ማምጣት ትችላላችሁ። ነገር ግን እናንተ ተማሪዎችን ቡክ ማድረግ አትችሉም። ወደ ፕላትፎርም ብቻ እንዲመጡ ሰጀስት ማድረግ ትችላላችሁ። ነገር ግን ቡክ የሚያደርጓቸው ተማሪዎች ወይም ወላጆች ናቸው። ሌላ ጥያቄ ካለ እንቀበል። እሺ ህሊና፣ ጥያቄ ካለሽ መጠየቅ ትችላለሽ። እሺ በድጋሚ አመሰግናለሁ። ጥያቄ ምንድነው? ቅድም በተነሳው ሀሳብ ላይ እኔም ተያያዥ ጥያቄ ተመሳሳይ ጥያቄ ስላለኝ ነው። ሪሳብሚት አድርጌ ነበረ እና ትላንትና ነው ሪሳብሚት ያደረግኩኝ። እስካሁን ኖቲፊኬሽን አልገባልኝም። ምን ያክል ጊዜ ጠብቄ ነው ቴሌግራም ላይ ጥያቄ መጠየቅ ያለብኝ? እሱን ለማወቅ ነበር። አመሰግናለሁ። እሺ ሌሎች ብዙ መምህራን ሊኖሩ ስለሚችሉ ትንሽ ትታገሺናለሽ። ሌሎች ብዙ ሪሰሚት ያደረጉ አፕላይ የሚያደርጉ ሊኖሩ ስለሚችሉ ከእነሱ ጋር አንድ ላይ ነው የሚታየው። ሌሎች ብዙ መምህራን ሊኖሩ ስለሚችሉ ነው። ዶክመንቱን እያዩ አይቲ ቲሞች አሱን አስፖስብል ሪፕላይ ያደርጋሉ። አፕሩቭ ወይም ካንስል ያደርጉልሻል። ዶክመንትሽን ካሟላሽ አፕሩቭ፣ የሚቀርሽ ዶክመንቶች ካሉ ደግሞ ሪኮሚኒኬት ያደርጉሻል። ምናልባት በጣም ከቆየብሽ ከሁለት ከሶስት ቀን በኋላ የቴሌግራም ግሩፕ ላይ ጠይቂ። 2-3 ቀን ግን ታገሻቸው፣ ምክንያቱም ብዙ መምህራን ሊኖሩ ስለሚችሉ ነው ማለት ነው። ሌላ ያልተነሳ ጥያቄ ማንሳት የምትፈልጓቸው ጥያቄዎች ካሉ? እሺ፣ ስለዚህ አጠቃላይ ዛሬ ያለን የሚቲንግ ሴሽን ይሄን ይመስላል። ቪዲዮ አጠቃላይ ዛሬ ያየናቸው ነገሮች በሙሉ በዩቲዩብ ቪዲዮ ፖስት ይደረጋል። ሌላም የላይቭ ሴሽኖች ከዚህ በኋላ ይዘጋጃሉ። ልክ እንደዚህ ሰፖርቲቭ የሆኑ ዲቴል የሚታይባቸው፣ ለምሳሌ ግሩፕ ክላስ ክሬሽን ላይ፣ የኮርስ ክሬሽን ላይ፣ ሌሰን ፕላን ላይ፣ ሌሎችም ተያያዥ የሆኑ ዲቴል ማየት ሊኖርብን የሚችል ይሄ ለኢንትሮዳክሽን ፔዝ ነው። ስለዚህ ሌሎችም ነገሮች ወደፊት ይዘጋጃሉ። ሌሎች ጊዜ ላይ መምህራን ጆይን እንዲያደርጉ ዛሬ ጆይን ያላደረጉ ሰጀስት አድርጓቸው። የቴሌግራም ግሩፕ እና ቻናሎችን ተከታተሉ። መልካም የስራ ጊዜ እንዲሆንላችሁ እንመኛለን። ስለመጣችሁ በጣም እናመሰግናለን። መልካም ጊዜ